ሰራውና አቅምና ጌታ ሆይ እኔን ይውገረኝ በሚወግረኝ ግን እባክህ ይቅር በለው በቃ አትቁጠርበት። 1 ብር 100 ብር ወስዶብህ አይደለም እስኪሞት ነፍሱ እስክትወጣ የወገሩት እሱም እንደዛ ይለምን ነበረ። ሜቢ ክፍሉን ክፈተውና እንደ እሷን አንብባትና እንሂድበት እንትን እናደርጋለን። እንግዲህ አስቡት የድንጋይ ዝናብ እያወረደበት እንኳን ምሕረትን ይለምን ነበር። ክርስትና ይሄ ነው። እስልምናስ አርዳሃለሁ እገልሃለሁ። ምክንያቱም አምላካቸው የማድረግ ስለማይችል እነሱ ናቸው የሚያርዱለት። ግን አማማለህ እጅግ በጣም የአላህን ስም ማዋረድ እጅህ በጣም ገርሞኛል። አላህ ይበቀል። ሁሌም ዱዓ አደርግብሃለሁ ኢንሻአላህ። ባለፈው ዕለት እዚህ ሐረም መጥቼ ዱዓ ያረኩበትን ልጅ ለምን ረገምከው? ለምን ሂዳያ እንዲሰጠው አላህን አትለምንለትም ብላችሁ ብዙዎቻችሁ ወቅሳችሁኛል። በእርግጥ ቪዲዮ ከተለቀቀ በኋላ ልጁን በአካል አላውቀውም ነበር። ፎቶውን ልከውልኛል። ማንነቱን በደንብ አውቄዋለሁ። ሎክ ለምን እንደዚህ ከምረግመው ሂዳያ እንዲሰጠው ለምን አለምንለትም ተብያ እንትን ብለውኛል አለ። ሁለተኛ ሰማይን አታይም። እሺ ብዙ ነገር ነው አንተ ማታያቸው ከሰማይ ውጭ። እሺ ምንድነው ማላያቸው? መላእክቶችም አታይም? መላእክቶች እሺ ማታየው አንተ ራስህ የምታውቀው ብዙ ነገር አለ የማታየው። አንተ አሁን ኢየሱስ ክርስቶስን አታይም መቼም። ሳያችሁስ ቀንጨብ አድርገና ትንሽ ቀንጨብ አድርጌ ላሳያችሁ እስኪ። ሚስሩ የእርግማ እንዴት ናችሁ? ሰላም እንዴት አላችሁ? የማን ልደት ነው ዛሬ? ጁማ። ኦኬ እንኳን ተወለድክ ወገናችን። ዛሬ ምን ልደት ነው የምታወራው? አምሮባ እኔ እንጃ መልካም ልደት እያሉ ምናምን እንትን ብዬ ኧረ ጣቢያ ቀይጪ አዳምጪ። አንተ በአላህ ስም ምለህ በውሸት አላህ ነው ዋሴ ብለህ ገንዘቤን የበላኝ ወሰድክብኝ ሰው እኔ ያመንኩት አንተን አይደለም አላህን ነው። ያ አላህ የኔን ገንዘብ ካንሰር ያደርግልህ። ያ አላህ የማይድን በሽታ የአልጋ ቁራኛ ያደርግህ። የገንዘቡን በረካ ያንሳብህ። ዓፊያ የሚባል ዓፊያ ይንሳ። ያ አላህ ባልታሰበ አደጋ አልጋ ቁራኛ ሁን አላህ። ይህንንም ደግሞ አላህ ያሳይ። ያው የተበደይ ዱዓ ተቀባይነት አለው። አላህ ቀበለኝ። አላህ በአንተ ላይ ጥበቡን ያሳየኝ። ብሩ ቦቶኝ አይደለም፣ ነገር ግን አማማለህ እጅግ በጣም የአላህን ስም ማዋረድ እጅህ በጣም ገርሞኛል። አላህ ይበቀል። ሁሌም ዱዓ አደርግብሃለሁ ኢንሻአላህ። ባለፈው ዕለት እዚህ ሐረም መጥቼ ዱዓ ያረኩበትን ልጅ ለምን ረገምከው? ለምን ሂዳያ እንዲሰጠው አላህን አትለምንለትም ብላችሁ ብዙዎቻችሁ ወቅሳችሁኛል። በእርግጥ ቪዲዮ ከተለቀቀ በኋላ ልጁን በአካል አላውቀውም ነበር። ፎቶውን ልከውልኛል። ማንነቱን በደንብ አውቄዋለሁ። ሎክ ለምን እንደዚህ ከምረግመው ሂዳያ እንዲሰጠው ለምን አለምንለትም ተብያ እንትን ብለውኛል አለ። ጀስ አሁን ኤክስፔክት የምታደርጉት ምንድን ነው ማለት? ያ ሁሉ የማይድን በሽታ ይስጥ፣ ካንሰር ይስጥ። ጀስ የት ነው? ያው መስጊድ ቅዱሱ ቦታ ቢሉት ጋር ሄደው ማለት ነው። ኦልራይት ከዛ በኋላ ከአስተያየቱ በኋላ ምን አመጣ? ቀጥል። እናም ዛሬ የእናንተን ወቀሳ የእናንተን ቅሬታ ሰምቼ ለልጁ ይቅርታ ላደርግለት አይደለም የመጣሁት። አላህ ያ ረቢ፣ አላህ ተጨማሪ ካንሰር፣ ያ አላህ ያ ረቢ የማይድን በሽታ፣ ያ አላህ ያ ረቢ፣ ያ አላህ ቤተሰብ ዶክተሮች ሁሉ የሚገረሙበትን በሽታ ይስጠው። ያ አላህ ምን አይነት በሽታ ነው ሰው የሚያርቅ? ያ አላህ የማያቀርብ በሽታ እንዲሰጠው ልለምንበት ነው። ሰላም አለይኩም። እንግዲህ
ቤተሰብ ዶክተር ዘመድ የሚገረምበትን በሽታ ማይድን ሰው ማያስጠጋ ሉክ ይሄ ቀላል ነገር እንዳይመስላችሁ። ሱራ 3 ላይ 59 ጀምራችሁ ስታዩ ሙሐመድም እንዲህ ነው ያደረገው። ክርስቲያኖቹ ስለ ኢሳ እንከራከር አሉት። የነጀራን ክርስቲያኖች ያላ ቃልና መንፈስ ከሆነ ኢሳ ፍጡር ሊሆን አይችልም ብለው ሞገቱት። ከዛ አንድ ቀን ተከራከሩ። ቀጣይ ላይ መርታት ስላልቻለ አይ ከዚህ በላይ መከራከር የለብንም፣ ነፍሳችንና ነፍሶቻችሁን፣ ልጃችንና ልጆቻችሁን፣ ሚስታችንና ሚስቶቻችሁን እዘን እንምጣና እንረጋገም፣ የሚያዋጣው መረጋገም ነው አለ። ከዛ ክርስቲያኖቹ ደግሞ ማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ መጽሐፍ ቅዱስ ምን ይላል? የሚረግሟችሁን መርቁ እንጂ አትራገሙ ይላል። እንዲሁም ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ ምዕራፍ 12 ላይ ከቁጥር 14 ጀምሮ የሚያሳድዷችሁ ጸሎት አድርጉላቸው፣ ለሚረግሟችሁ መርቋቸው ይላል። መርቁ እንጂ አትራገሙ ይላል። ስለዚህ ክርስቲያኖቹ መራገም እኛ አንችልም፣ ብትረግመንም መራገም አንችልም፣ መጽሐፋችን አይፈቅድልንም። ነገር ግን መወያየት እንችላለን፣ መረጋገም ግን አንችልም አሉት። እንግዲያውስ በቃ እናንተ ባትራገሙ ምን ይራገማለሁኝ ብሎ ልጁን ፋጢማን፣ አሊን፣ ሁሴንን አልሁሴንን እዟቸው ሄደ እና ተራገመ ብቻውን ማለት ነው። ወዲያውኑ ጠባለ፣ ልጁም ጠባለች፣ የልጅ ልጁም ጠባሉ። አሊም በሴፍ እዚህ ላይ የተነከረ ሴፍ፣ መርዝ የተነከረ ሴፍ ተደረገ። እንዳለ በሰው እጅ አለቁ ማለት ነው። ብቻውን ሄዶ ተራገመ። ዘሆን አለቁ። ከዛ በኋላ በእርግማኑ ዘሆን እንዳለ ነው ያለቁት ማለት ነው። እና ይህንን ሳይመን ትዝ ይለኛል። የክርስቶስ ፍቅር አስባችሁታል? በመስቀል ላይ እጆቹ እንዲተቸንክረው ያ የፈወሰው ጆሮ ተቆርጦ ጴጥሮስ ሲቆርጠው ተው ብሎ ጆሮውን የገጠመለት ያ 38 ዓመት አልጋ ቁራኛ የነበረው እነኛ ሲያበላቸው ሲመግባቸው የነበሩት በስጋ እንኳን በጥፊ ሲመቱት ጎኑን ሲወጉት የነበሩት ማለት ነው። አስቀድሞ ውለታ የዋለላቸው ናቸው። እንደው በስጋዊ እንኳን ብናስበው ለነሱ እንኳን የሚሰሩትን አያውቁም ነበር ሲላቸው የነበረው ምሕረትን ነበረ። እኛም እንደዚህ ለጠላቶቻችን ምሕረትን መለመን እንዳለብን ሲያስተምረን የነበረው ውለታው እየላችሁ በስጋ መጥቼ እንዲህ አድርጌ ጭራሽ ስንት ዓመት ተኝታ አንስቼ ጭራሽ ጆሮ ተቆርጦ አድኘህ ጭራሽ ተርባህ ብልቼ ጭራሽ ነው። ይሄንን ቀጥታ እስጢፋኖስ የተገበረው ታገኙታላችሁ። ሐዋርያት ሥራ ላይ ምዕራፍ 7 ላይ አይ ቲንክ ምዕራፍ 7 6 ነው 7 መሰለኝ ቁጥር 50 አካባቢ ጀምሮ እስጢፋኖስ ይህንን ቀጥታ ይተገብረዋል። በድንጋይ እያወረዱበት ጌታን በዙፋኑ ላይ ይመለከተዋል፣ በአብ ቀኝ ተቀምጦ እና ምን ይላል? የሚሰሩትን አያውቁምና ይቅር በላቸው። ምን አይነት ፍቅር ነው! ምን አይነት ትትና ነው! ምን አይነት መነካት ነው! እቺ ዓለም ከንቱ እንደሆነች ምን ያህል ስታውቁ ነው። አስባችሁታል? ሰማያዊ ስፍራን ቅዱስን ቦታ እየተመለከታችሁ ድንጋይ እንደ ዝናብ እየወረደባችሁ ህመሙ ተራ ነገር ሆኖባችሁ ጭራሽ እንደ ዝናብ ድንጋይ የሚያወርድባችሁን እሱ አሳዝኗችሁ ለሱ መለመን፣ የሱ መቀጣት፣ የሱ ይህንን ማድረግ አለማዋቂነት፣ መሀይምነት ወይንም ደግሞ የሚገባበት ዘላለማዊ ቅጣት አሳዝኗችሁ ለሱ ሚሰራውን አያውቅምና ጌታ ሆይ እኔን ይውገረኝ፣ በሚወግረኝ ግን እባክህ ይቅር በለው፣ በቃ አትቁጠርበት። 1 ብር 100 ብር ወስዶብህ አይደለም እስኪሞት ነፍሱ እስክትወጣ የወገሩት እሱም እንደዛ ይለምን ነበረ። ሜይ ቢ ክፍሉን ክፈተውና እንደ እሷን አንብባትና እንሂድበት እንትን እናደርጋለን። እንግዲህ አስቡት፣ የድንጋይ ዝናብ እያወረደበት እንኳን ምሕረትን ይለምን ነበር። ክርስትና ይሄ ነው። እስልምናስ አርዳሃለው፣ እገልሃለው። ምክንያቱም አምላካቸው የማድረግ ስለማይችል እነሱ ናቸው የሚያርዱለት።
እነሱ ናቸው የሚበቀሉለት። አለ ክርስቲያን ትሰማለህ? አይ አልተከፈተም። እሺ ቃል እንኳን ደህና መጣ። አይ አልተከፈተም። እንትንም ዝግ ነው። ማይክ ራሱ ኔትወርክ ጥሩ ያለ ውጣና ግባ። ሰላም እንኳን ደህና መጣችሁ። ኦኬ ዛሬ የምንመለከተው ቶፒክ ዛሬ የምንመለከተው እንትንን በተመለከተ ነው። መሐላን በተመለከተ ይሆናል። እሱ መሰረት አድርገን እንማማራለን ማለት ነው እና አላህ የሚምልባቸው ምክንያቱም አላህ የነቢያት ፈጣሪ ነው ብለው የሚያምኑ ከሆነ ሰው ከመሐላ ጋር በተያያዘ ነቢያቶች እንድናስተማሩት አላህ ብሎ ያለውን መሐመድ እንድናስተማረው የሚለውን የምንዳስስ ይሆናል ማለት ነው። የነቢያት አስተምሮ ከሆነ በባህሪ ሊመሳሰሉ ይገባል። ነቢያት ያስተማሩትን አይነት መሆን አለበት ማለት ነው። ሰው ከመሐላ ጋር በተያያዘ መሐላ ቀላል ነገር አይደለም። በነገራችን ላይ መሐላ አንድን ነገር የምናስርበት ውል ነው። ሰው በታላቅ ነገር እንጂ በታናሽ ነገር አንምልም አይደለም እንኳን እኛ። ስለዚህ ፈጣሪ ደግሞ ለሱ መሐላው በታላቅ ነገር የሚያስርበት ምንድን ነው እሱ የሚለውን የምንመለከት ይሆናል ማለት ነው። ለፈጣሪ ታላቅ ነገር አለ ወይ? በመሐላ ቃል ኪዳን የሚገባበት ማለትም ከሱ የሚበልጥ ነገር ኖሮ አንድ ነገር ለማስረዳት በመሐላ ቃል የሚገባበት አለ ወይ? ካለስ ያ ነገር ምንድን ነው? ከፈጣሪ የሚበልጥ ቃል የሚገባበት ምን አለ የሚለውን የምንዳስስ ይሆናል ማለት ነው። ኦኬ ሰይድ እንኳን ደህና መጣ። ሰይድ ይሰማ መስጋኑ እንዴት ነህ? አለን ይመስገነው። ሙስሊም ነህ? አለን። ሙስሊም ነህ? አለን። ኦኬ ምን ጠይቀህ? እንዴት ነው? ኦኬ እሺ። ፈጣሪ ነው። ፈጣሪ ማለት ምን ማለት ነው? ሁሉን የፈጠረ ማለት አይሰማም እያሉ ነው። አይደል ነው። የኔ ነው የማይሰማው? የኔ አይሰማም? ኦኬ ውጣ እና ግባ። ወይንም ወንድማችን ሰይድ ውጣና ተመለስ እና ግባ። የኔ አይሰማም? ይሰማችኋል? እኔ ትሰሙኛላችሁ? ትሰሙኛላችሁ? አይሰማም። አይሰማም አሉ። ትሰሙኛላችሁ? አይሰማም አሉ። አይሰማም። ተመለስና ግባ። ውጣና ኦኬ አሁን ይሰማል መሰለኝ። አሁን ይሰማል እያሉ ነው። አሁን ተሰምተሃል ወንድማችን? ወጣ እንዴ?
አትወጣትሽን አሁን ተሰምቷል እያሉ ነበር። ምንድነው ኔትወርካቸው የሁሉም ዝገት ነው። ሰላም እንዴት ዋላችሁ? ወይ እንዴት ነሽ ቃል? ሰላም ነሽ? አለን ይመስገን። ሁሉ ሰላም ነው? ሁሉ ሰላም ነው። እንዴት ነሽ? አለሁ እግዚአብሔር ይመስገን። አለን። እየተማርሽ ነው? እግዚአብሔር ይመስገን። አዎ እየተማርኩ ነው። እሺ በርቺ። እሺ በረታ። ሰና እፎይ እንዴት ነህ? ነጉማ ጅራ ነገርኒ ነጉማ በገነጋታ እንደ ኬሰን ጊዜት ይጅራ ወለቲን ከው ጅርቲ በረቻርቲ መዋከም በረቻ ጅርቲ ሰላም ሰላም። ቆፌ መጣ። አሁን ይሰማል? ለኔ ይሰማኛል። ናሲ ጥያቄ መልስልኝ። ኢየሱስ እኛ ነብይ ነው እንላለን፣ እናንተ አምላክ ትላላችሁ። እንዴት ነው እስኪ ንገረኝ። መልስላለሽ። ክርስቲያን ገብተሃል? ያ ገብቻለሁ። ወይ እስኪ ካሜራ ይሆናልበት ሜቢ ተከፍቷል። አሁን ካሜራ አሁን ጥሩ ሆነሻል። አስቸጋሪ ምን ሆነ ያስቸግረው? ኧረ ኔትወርካችን እኮ ግራ የሚያጋባ ነገር ውስጥ ነው ያለው ይመስለኛል። አንዴ እሺ ሰይድ ሰማለሁ። ሰይድ ይሰማል? ኦልራይት። ምንድን ነበር ያልከኝ? ኢየሱስ ይሰማል። አፈይ በእኛ ምንድን ነው ያልከኝ? አዎ ትሰማኛለህ። በእኛ ምንድን ነው ያልከኝ? ምንድን ነው በእኛ ያልከኝ? ትሰማኛለህ። ኢሳ ኢየሱስ ነው። በእኛ ምንድን ነው ያልከኝ? በእኛ ነብይ ነው፣ እናንተ አምላክ ትላላችሁ። ኦኬ ነብይ ነው፣ አምላክ ነብይ ነው። ተልኳል። ያላ ቃልስ ነው አይደለም? ነብይ ነው። ያላ ቃል ነው አይደለም? ያላ ቃል አይደለም። ያላ ቃል አይደለም። ያላ ቃል ምንድን ነው እሱ? አይሰማህም? እንደ ኦፍ አይሰማህም? ኔትወርክ ጥሩ አይደለም። በቃ አስተካክል። በኋላ እንቀጥላለን ከአንተ ጋር። አይደለም በቃ በኋላ እንቀጥላለን። አምላክ አይደለም። ሰይድ በኋላ ትቀጥላለህ። በቃ አይ ቲንክ እየሰማኝ አይመስለኝም። እኔ የማወራውን እየዘገየብህ ነው። ኦልራይት እሺ፣ ወደ ቶፒኩ እንመለስና ዛሬ የምንመለከተው
አላህ ወደ አላህ ነው እንጂ በምን ይምላል ይሆናል ማለት ነው። በፍጡራን ደጋግሞ እንደሚምል ያሳያል። መጽሐፍ ቅዱሳችን በግልጽ እንደሚናገረው ደግሞ ፈጣሪ ምክንያቱም መሐላ በራሱ ዕብራውያን ምዕራፍ 6 አንድ የክፈተው መሐላ በራሱ ምንድነው? እሱ አንድን ነገር የምናስጨብጥበት የሚታሰርበት ነገር ነው። አንድን ነገር የምናስጨብጥበት የምናስርበት ነገር ከሆነ ወይም በጣም በምንወደው በቃ በጣም ሀይ ለሆነ ነገር ቫሊዩ በምንሰጠው ልንምል እንችላለን እንጂ በተራ ነገር በቆሻሻ ነገር እኛ ፍጡራን እንኳን አንምልም። እኛ ፍጡራን እንኳን በተራ ነገር በጉንዳን በትንኝ ምናምን ነገር አንምልም። ምክንያቱም ጉንዳንና ትንኝ የእኛም መሐላ ሊያስር ስለማይችል የነሱ ማለት ነው። አንድ ሰው የሆነ ነገር ቃል ግባልኝ ስትሉት እውነቴን ነው ከዋሸሁኝ እቺ ጉንዳን ትታዘበኝ ምናምን ነገር ቢል እያፌዘባችሁ እንደሆነ ትታዘባላችሁ። ምክንያቱም ከጉንዳን የተሻለ እናንተ ስብዕና ላይ ስላላችሁ ሰዎች ከጉንዳን የተሻለ የሞራል ልዕልና ላይ ስላሉ ጉንዳን ልትታዘብና ልታስራችሁ ልትናገራችሁ ስለማትችል ማለት ነው። ልጄን ያሳጣኝ አንድ ሰው ቢል መሐላ በባህሪው በመጽሐፍ ቅዱስ አይፈቀድም። ነገር ግን ልጄን ያሳጣኝ ሲል ልጁ ከምንም የማይደራደርበት በጣም የሚወደው ነገር ስለሆነ ነው። ስለዚህ በጣም የምንወደው ከራሳችንም በላይ የምንወደው ብለው ስለሚያስቡ እናቶች በልጃቸው ሊምሉ ይችላሉ። ሎክ መሐላ ጤናማ ነው እያልኩ አይደለም፣ አይፈቀድም፣ ክልክል ነው። ግን ብንምል እንኳን ከኛ ከፍ ባለ ነገር ወይንም ደግሞ በጣም በምንወደው ነገር እንጂ በተራ ነገር ለምሳሌ እውነቴን ነው ያው ሰገራዬ ታዘበኝ ምናምን ነገር አንልም። ካካይን እንደዚህ ምናምን ብለን አንምልም። ጉንዳና ዳልጣ ትጣለኝ ምናምን ብለን አንምልም። ምክንያቱም እነሱ ከኛ በጣም ዝቅተኛ ሌብል ላይ ስላሉ እነሱ እኛን ሊገዙን ስለማይችሉ ማለት ነው። እና ይሄ ከሆነ መሐላ ፈጣሪስ በምን ይምላል? ከሱ የሚበልጥ ነገር አለና በምን ሊምል ይችላል? በምን ሊምል ይችላል? ከሱ የሚበልጠው ነገር አለ ነው? ከሱ የሚበልጥ ስለሌለ ከእርሱ በታች ባሉት ደግሞ ተራ ነገሮች በሴጣን ሊምል አይችልም። ፈጣሪ እንዴት በሴጣን ይምላል? በጉንዳን ሊምል አይችልም ፈጣሪ። ጉንዳን እሱን ልገዛው ስለማትችል ጉንዳን ዘላለማዊ ስላልሆነች። ስለዚህ ፈጣሪ ሊምል የሚችለው ምንድን ነው? ሊለወጥ ሊቀየር ሊለዋወጥ የማይችል በራሱ ብቻ ነው ሊምል የሚችለው። መጽሐፍ እንዲህ ይላል። ቀጥል ክርስቲያኑ አንብበው። ዕብራውያን ምዕራፍ 6 ቁጥር 13 ጀምሮ ምን ይላል? እግዚአብሔርም ለአብርሃም ተስፋ በሰጠው ጊዜ በእውነት እየባረኩ እባርክሃለሁ እያበዛሁም አበዛሃለሁ ብሎ ከእርሱ በሚበልጥ በማንም ሊምል ስላልቻለ በራሱ ማለ። እንዲሁም እርሱ ከታገሰ በኋላ ተስፋውን አገኘ። ሰዎች ከእነርሱ በሚበልጠው ይምላሉና ለማስረዳትም የሆነውን መሐላ የሙግት ሁሉ ፍጻሜ ይሆናል። ስለዚህ እግዚአብሔር የተስፋውን ቃል ለሚወርሱ ፈቃዱ እንደማይለወጥ አብልጦ ሊያሳያቸው ስለፈቀደ እግዚአብሔር ሊዋሽ በማይቻል በሁለት በማይበልጥ ነገር በፊታችን ያለውን ተስፋ ለመያዝ ለሸሸን ለእኛ ብርቱ መጽናናት ይሆን ዘንድ በመሐላ መካከል ገባ ይላል። ስለዚህ በሁለት ሊለወጥ በማይችል በማን ማለ ይላል? በራሱ ሊለወጥ ሊቀያየር በማይችል ማለት ነው። ራሱ ሊቀያየር አይችልም። ፈጣሪ አንድ ነው። ሊለወጥ ሊቀየር አይችልም። ስለዚህ ከማለ በማይለወጥ በማይቀየር በራሱ ብቻ ነው ሊል የሚችለው። እንደ እስልምናስ? እንደ እስልምናው በምን ሊምል ይችላል? ኦኬ ሱረቱ ሐቅ 38ኛውን አያ አንዴ ክፈተው። የገባችሁ ማውራት የምትፈልጉ ማይክ ማንሳት ትችላላችሁ። 69ኛው አያ ማለት ነው፣ ቻፕተር ማለት ነው። አላህ ሉክ ማይተማመኑ ጓደኛ ማቾች በየወንዙ ይማማላሉ ይባላል። አንድ ሰው ደጋግሞ ማላ ካበዛ ውሸታም ነው። ሶሪ ቱ ሴይ ዲስ፣ ማላ የምታበዙ ሰዎች አብዛኞቻችሁ ውሸታም ናችሁ። ማላን ከተለማመዳችሁት ማርያምን፣ ገብርኤልን ይድፋኝ ይገልብጠኝ እንደዚህ የሚል ሰው ካለ እሱ ውሸታም ነው። ማላን ተለማምዶታል። የምሬት ነው እላችሁ። ደጋግሞ የሚምል ሰው አብዛኛውን ውሸታም ነው።
እናቴ ትሙት፣ እንደዚህ ትሁን፣ እንደዚህ ይፈረጥ ይቆረጥ፣ እንደዚህ የሚሉ ሰዎች አብዛኞቹ ውሸታም ናቸው። ማላን ይለማመዱትና አፋቸው ላይ ይመጣል። በቃ ደጋግሞ ያ ነገር ማለት ነው። ከዛ ለዛ ማላ ተገዢ ስለማይሆኑ ምን ይሆናሉ? ጀስ እንደንትን ነው በቃ ምንም አይመስላቸው። ስለዚህም ይላል መጽሐፍ ቅዱስ እንዳትምሉ ከቶ ይላል። እግዚአብሔር ደግሞ ከእርሱ ምንም ሊበልጥ የሚችል ነገር የለምና በራሱ ማለ ይላል። እናንተ ግን ቃላችሁ እውነት ሐሰት ብቻ በሉ። ለምን? እውነት እርሱ እግዚአብሔር ብቻ ስለሆነ። ስለዚህ እግዚአብሔርን ብቻ ነው እንትን ማለት ያለባችሁ። ቁርአኑ ግን እንዴት ነው አላህ የሚምለው የሚለውን እንደዚህ ያስቀምጠዋል። በማታዩትም ነገር እምላለሁ አለ። በማታዩት ነገር እምላለሁ አለ። ኦኬ፣ በማታዩት ነገር ሲል አዘ ጀነራል ሰዎች በማያዩት ነው ወይንስ እኔ በማላየው ነው የሚምልልኝ? ለምሳሌ አሁን እያየሁት ያልሆነ ነገር በጣም ብዙ ነገር አለ፣ ሊታዩ የሚችሉ ነገር ግን እያየሁት ያልሆነ ነገር አለ። ለምሳሌ ጠቅላይ ሚኒስትሩን እያየሁት አይደለም። አሁን በሱ ይምልልኛል ማለት ነው። በማታዩት እምላለሁ ሲል አይ በማታዩት ሲባል ሰዎች ሁሉ በማያዩት ነው ከተባለ ደግሞ ለምሳሌ ሴጣንን አናይም። ቁርአኑም እንደሚናገረው ሴጣን ከሩቅ ስፍራ ያዩአችኋል እናንተ ግን አታያችሁም ስለሚል ቁርአናችሁም ማለት ነው። ስለዚህ ሴጣን አይታይም። ስለዚህ በሴጣን ይምልልኛል። ዳጋሞት በሴጣን ከማለልኝ ምንድን ነው የሚያስጨብጠኝ? ኦኬ፣ በሴጣን ምሎስ አላህን እንዴት ነው ማምነው? እኔን ለማስረዳት አላህ በሴጣን ከማለልኝ እንዴት ነው መረዳው? ምንድነው ቫልዩ? ሴጣን ያላ ስራ ከሆነ ሎክ ያላ ፍጡር ከሆነ አላህ በሴጣን ከሆነ የሚምለው አላህ እኮ የበላይ አይምን ሴጣን እኮ እንደውም የበላይ ሆነ ማለት ነው። በማታዩትም ነገር እምላለሁ ስላለ ማለት ነው። በዚህ ብቻ አላቆመም። ባይዞ በማታዩትም ነገር ብቻ ብሎ ቢያቆም አሪፍ ነበረ። በምታዩት ነገርም እምላለሁ አለ። ደግሞ በምታዩትም ነገር በማናየው ይምላል። ኦራይት፣ በምናየውም ነገር ደግሞ ይምላል። ማናየው ብቻ ሳይሆን ምናየው፣ ቅድም ያልኳችሁ ምን አሁን ይፈርሳል ማለት ነው። አብይን ለምሳሌ ይምልልኛለሁ ብዬ ስጠይቃችሁ አይ ሜቢ በማታዩት ነገር ሲባል አደ ጄኔራል ሰዎች ሊያዩት በማይችሉት ሰዎች በአይናቸው ያንን ነገር ለማየት ካፕቸር ለማድረግ ማይችል የሆኑ ነገሮችን የሚገልጽ ነው ከተባለ አይ አብይ ሊታይ ይችላል። ስለዚህ ነገር ለማየው በማታዩት የተባለ ከነ አብስትራክት የሆኑ ማይታዩ ወይም ደግሞ ቦዲ የሌላቸው አይናችን ሊይዛቸው በማይችሉት ነው ብሎ ኢንተርፕሬት ቢደረግ እንኳን መልሶ ይዘጋዋል ቁጥር 39 ላይ ማለት ነው። ምክንያቱም በምታዩትም ነገር እምላለሁ ስላለ፣ ስለዚህ ቅድም ያላችሁኝ አይ እንደዚህ ነው ብላችሁ ያብራራችሁት ቁጥር 39 ላይ ይፈርስባችኋል። በምታየውም እምላለሁ ስላለኝ ነጋ ብዬን ላየው እችላለሁ። ስለዚህ በሱ ይምልልኛል ማለት ነው። በማየውም ከማለልኝ ደግሞ ጢንዚዛ ይምልልናል እንደ ይላሉ። ጢንዚዛው ታየዋለህ። ከምታያቸው አንዱ ጢንዚዛ ነው። አሁን ሉክ ጢንዚዛም ሆነ ሽንት ቤትም ሆነ ዋቴቨር ኢት ኢዝ እኔ ማተር አያደርጉም። እነሱ ማተር አያደርጉም ምንም የሚሆኑ ምንም። ነገር ግን በእነሱ የመማሉ ጥቅም ምንድን ነው? እሱ ምንን ለማስጨበጥ ነው? ምንን ሊያስገነዝበኝ ነው? ምክንያቱም ቅድም እንዳልኳችሁ የነቢያቱ አምላክ በራሱ ብቻ ነበር ሲምል የነበረው። ከአብርሃም ጋር ቃል ኪዳን ሲገባ ዘፍጥረት ምዕራፍ 22 ላይ አንድ የክፈተው ክርስቲያን ቁጥር 26 ላይ በራሱ ስም ማለ ነው የሚለው። ዕብራውያን ላይ እንዳየነው ፈጣሪ ከሱ በላይ የሚበልጥ ምንም ስለሌለ ሰዎች ነገርን ለማስጨበጥ ታላቅ ነገር ይምላሉና እግዚአብሔር ግን ከሱ የሚበልጥ ምንም ስለሌለ በራሱ ማለ ይላል። በራሱ ነው ቃል የሚገባው እንጂ በፍጡር ቃል አይገባም በዝቅተኛ ነገር። ምክንያቱም ፍጡራን የሚለዋወጡ ናቸው። የሚለዋወጡ ነገሮች ለሱን ሊይዙትና ሊጠይቁት ስለማይችሉ ማለት ነው። እርሱ ግን የማይለወጥ የማይቀየር ዘላለማዊ ነውና የተናገረው እንደማይቀየር በራሱ ይምላል ማለት ነው። ጋር ክርስቲያን ኦኬ፣ እሺ እንዲህም አለው ይላል እግዚአብሔር በራሴ ማልሁ
ይላል። በራሴ ማልሁ ይላል። ይህን ነገር አድርገሃልና አንድ ልጅህንም አልከለከልክምና ብሎ ይናገራል። ሰው እግዚአብሔር አምላክ ከሱ ሊበልጥ የሚችል ነገር ስለማይኖር የሚምለው በራሱ ብቻ ነው። በራሱ ብቻ መሐላን ያጸናል ማለት ነው። የሙስሊሞችስ የሚለውን እንመጣበታለን። ያ ስለዚህ በራሱ ነው የሚምለው። መጽሐፍ ቅዱስ ላይ እጅግ ብዙ ቦታ ላይ በራሴ ማልኩ፣ በራሴ ማልኩ፣ በስሜ ማልኩ ይላል። ኢሳያስንም አንዴ ክፈተው። ኢሳያስስ የሰበከው እግዚአብሔር እንደው በሚታይ በማይታየው ባህሩን በሽንቱም የሚምል ነው። ሶሪ እነዚህ አይነት ቃላቶችን ማለት ግን ያንን ኦፕን ስላደረገው ነው ቁርአኑ። ደግሞም ከዚህም የከፉ እናሳያቸዋለን የሚምልባቸው ማለት ነው። የማይምልበት ምንም ነገር የለም። በምታየው እምላለሁ አለ። ኦራይት በማየው ነገር ከሆነ በቃ እንዳትሉ ደግሞ በማታየውም ደግሞ እምላለሁ አለ። ቫይረሶችን አናይም። ለምሳሌ ከማናያቸው ነገሮች ብዙ ነገሮች አሉ፣ አብስትራክት የሆኑ አይናችን ሊይዛቸው ሊዳስሳቸው ሊያካላቸው የማይችሉ ነገሮች አሉ። በእነሱ ይምልልኝ ከሆነ 45:23 አንበው። ቃሌ ከአፌ በጽድቅ ወጥታለችና አትመለስም። ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል ብዬ በራሴ ምያለሁ። ሎክ ጉልበት ሁሉ ለእኔ ይንበረከካል፣ ምላስም ሁሉ በእኔ ይምላል ብዬ በማን ማልኩ ይላል? በፍጡራን ነው፣ በራሴ እግዚአብሔር የሚምለው በራሱ ብቻ ነው። ዋን ተመለስ። ሰላም እንዴት ነው? ፖዝ ነው ግን ነገ የምታየኝ ፖዝ ሆነ ነው። ጥያቄ ነበረኝና ጥያቄ ከ5 ሰዓት በኋላ ከ5 ሰዓት የእኛው ላይ እዚኛው ላይ ሄድ ጥያቄ እነኝን ትመልስና ሜይ ቢ እዚሁ ላይ እያነሳ ትሄዳለህ። ጥያቄ ብቻ ከሆነ ግን ከ5 ሰዓት በኋላ የምንቀበለው ትንሽ ነው፣ የተወሰነ ትንሽ ብቻ ነው። ብዙ መሆንና ትንሽ መሆን ጉዳይ ሳይሆን አንድም ጥያቄ ግማሽን ብትወት ቶፒክ የሚባል ነገር ስላለ ነው። እና ደግሞ ምንም ማድረጋችን ትንሽ ቆይና 5 ሰዓት ላይ እንቀበላለን። እሺ ሉክ ክርስቲያን ቀጥልሽ። ኦኬ ያው እንግዲህ ምንድነው በግልጽ ለማድረግ ያክል መሐላ ማለት ካፋችን የሚወጣውን ቃል ለማጽናት የምንጠቀምበት ነው። ካፋችን የሚወጣው ቃል ደግሞ የምናጸናበት በምንድነው? ከራሳችን ሊበልጥ በሚችል ነገር መሐላ ስንፈጽም ያ ካፋችን የወጣው ቃል በዛ በመሐላችን ይታሰራል። አሁን በማይሆን ነገር ብንምል፣ ለምሳሌ ከኛ በሚያንስ ቫልዩ ዋጋው ከኛ ዝቅ ባለ በወረደ ነገር ብንምል ቃላችን እውነት አይደለም። ይልቁንም እንዲያውም ውሸት የመሆን ቻንሱ በጣም ሀይ ነው፣ በጣም ሰፊ ነው። ስለዚህ መሐላ እንደ መጽሐፍ ቅዱስ ከሆነ ክርስቲያኖች እንዲምሉ አልተፈቀደላቸውም። ለምሳሌ የማቴዎስ ወንጌል ምዕራፍ 5 ላይ እንዲሁም 1ኛ ጴጥሮስ ላይ አለ ሰዎች እንዲምሉ አልተፈቀደላቸውም። ነገራቸው ወይም ደግሞ ካፋቸው የሚወጣው እውነት ከሆነ እውነት ብለው ይናገራሉ፣ ሐሰት ከሆነ ደግሞ እንደዛው ሐሰት ብለው ይናገራሉ እንጂ መማል አይችሉም። ነገር ግን እስልምና የነቢያት አስተምሮ ነው። እስልምና ከመሐመድ በፊት ብዙ መልእክተኞችን ልኳል፣ ነቢያትን ልኳል፣ 124,000 ምናምን የሚጠጉ ብለው ክሌም ያደርጋሉ። እነዛ እስልምና የነቢያት ሃይማኖት ነው የምንለው እነዛ ያመልኩታል የተባለው አምላክ ምንድነው? ባህሪው አይደንቲቲው ተመሳሳይ ነው ወይ መሐመድ ይዞት የመጣውና በፊት ሲያመልኩት የነበረው አካል የሚለውን ነገር ስንመለከት በፍጹም አይገናኝም። አይደንቲቲው ባህሪው አይገናኝም። ለምሳሌ እግዚአብሔር አምላክ አስቀድሞ ምንድነው መጽሐፍ ቅዱስ ላይ እስካሁን እንዳነበብናቸው ማለት ነው፣ ሌሎች የመጽሐፍ ቅዱስ ክፍሎች አሉ እናነባቸዋለን። በማንም በፍጡር ሊምል አይችልም። በፍጡር በፍጹም ሊምል አይችልም። ምክንያቱም ክብሩ ከሱ የሚበልጥ ስለማይኖር ማለት ነው። ክብሩ ከሱ የሚበልጥ ክብር ያለው ስለማይኖር። ነገር ግን ወደ ሙስሊሞች ስንመጣ የሚምልባቸውን ነገሮች አንድ ባንድ እያወጣን ብናሳይ በፍጡር ይምላል። በፍጡር ብቻ አይደለም፣ ተራ በሆኑ ፍጡሮች
ተራ በሆኑ ዋጋ በሌላቸው ቫልዩ በሌላቸው ከኛ አይደለም ከአምላክ ባህሪ ይቅርና ከሰው ባህሪ እንኳን እጅግ በጣም በወረዱ ነገሮች ይምላል። ለምሳሌ በፈረስ ይምላል አላህ፣ የሙስሊሞች አምላክ አላህ ማለት ነው። በፈረሶች ይምላል። ኢማጂን በዛፍ ይምላል። እሺ እሱን እንቀጥል። እስከዛ ሙስሊሞችን መጠየቅ ይቻላል። አብዱል ፈታም አለ፣ ሳዲም አለች። ኦኬ የት ነው የሚመላው? ኦኬ ይታይሻል ሳዲ? እያለከለኩ ሯጮች በሆኑ ፈረሶች እምላለው። ባይዞ ፈረስ እየሮጠ እያለከልካል። ውሻ ነው የሚያለከልክ። ማለክለክ ማለት ራሳቸውን አውጥተው እንትን የሚሉ ማለት ነው። ደግሞም እየሮጥክ ማለክለክ ይቻላል? ከባድ ነው በጣም አይቻልም። ከቆሙ በኋላ ነው ያለከለክ። ሊደክም ይችላል እንጂ እየሮጡ ማለክለክ አይቻልም። ምክንያቱም ማለክለክ ማለት ምላስን አውጥቶ እንዲህ እንትን ማለት ነው። በጣም እየሮጥክ ምላስን ማውጣት አይቻልም። መተንፈስ ይቻላል እንጂ በጣም በኃይል መተንፈስ ድካም እንትን ይሰማቸዋል እንጂ ማለክለክ ግን አይቻልም። እንትን አውጥቶ ኤኒዌይስ አሁን በእነሱ መማሉ ምንድን ነው ጥቅሙ? እሺ ባያለከልኩ አይመልልኝም ማለት ነው። አሁን እሺ እያለከለከ በሚሮጥ ፈረስ ማለት ፈረሶቹ ካለቁ በኋላ መሀላው ይቆማል ማለት ነው። ፈረስ በሌለበት ሀገርስ እሺ ይሄ ቁርአን ምን ይሰራላቸዋል? ይሄ ቁርአን ክፍል ምን ይጠቅማቸዋል? በዚህ ላይ አንድ ነገር ልናገር። ታጠለሽ አሁን ይሄ በውሻ ብቻ ነው የሚያለከልከው ባልከው ማለት ነው። አሁን ይሄ ማውራት ያለበት ነገር ምንድነው? አንተ ህሊናህን ልሸውዶ አይችልም። ገብቶሃል? ቢያንስ ሎጂክ በሆነ ነገር ነው ማውራት ያለበት ማለት ነው። የሰው ልጅ ያለከልክም። እሺ አሁን ለምሳሌ አንድ ሰው እየሮጠ መጥቶ ከሆነ ቦታ በጣም እየሮጠ መጥቶ አረ ምንድነው የምታለከልከው ምናምን ይባላል። ያ ልጅ እየሮጠ የመጣው ሰው ምላሱን አውጥቶ አይደለም የሚያለከልከው ማለት ነው። ይሄ ውሻ ብቻ ነው የሚያለከልከው የሚለው አሁን ጭንቅላት እንዴት ይቀበለዋል? አሁን ይሄም ማለት ነው ማለክለክ ማለት ነው። ይከታተለዋል። ማለክለክ ማለት ነው። ይከታተለዋል። ውሻ ብቻ ነው የሚከታተለው ማለት ራሱ አሁን ማለክለክ ማለት ነው። ምን አይነት ትምህርት ነው የምታስተምረው? ነገር ነው እንጂ ታልቀስ። ቆይ ማለክለክ ማለት ነው። ማለክለክ ማለት ነው። ማለክለክ ማለት ማለት ከድካም የመጣ የምትነፍሰው ነገር። ይሄ እኮ ማንኛውም ህፃን ልጅ ሊረዳው የሚችል ነገር ነው። አንድ ሰው ሆነ ፈረስም ሆነ ማንኛውም ነገር የሚያለከልከው ነገር ማለክለክ በምላስ ብቻ እኮ አይደለም፣ ምላስ ስለወጣ ብቻ እኮ አይደለም። ይሄ ሎጂክ የሆነ ነገር ማውራት ያለብህ። ገብቶሃል? እሺ በዚህ በማለክለካቸው መማሉ ምንድነው ጥቅሙ? ይሄንን ጥቅሙን ምን አለ መሰለህ? አሁን ይሄ ፈረስ ምናልባት ኢትዮጵያ ውስጥ የፈረስን ኃይል ወይም ደግሞ ስለ ፈረስ ምንነት ብዙ ሰው ስለማይረዳ ነው እንጂ ፈረስ ማለት በጣም ግሩም የሆነ እና ደግሞ በቃ ትልቅ የሆነ ተሰጥቶ ነው ፈረስ ማለት ነው። ማለት ካላህም ይበልጣል ማለት ነው። አሁን እንደዛ አልኩም። ገብቶሃል? አሁን አንተ ነገሩን ለማጣመም ሳይሆን ማይር አለብህ። ቢያንስ በቃ ነገሮችን በስነ ስርዓት ነው ልትረዳው የሚገባው ማለት ነው። አሁን ምንድነው ይበልጣል ሳይሆን ምንድነው ምሳሌ የሰው ልጅ ማንኛውም ነገር የሆነ ጥሩ ነገር ተሰጥቶ ያለው ነገር እኮ አለ አይደል እንዴ? ስለዚህ ፈረሶችም በቃ ጥሩ በቃ አሁን ለምሳሌ ስለ ጦርነት ላይ ስለ ፈረሶች ሲወራ እዛም ላይ እንዳው ቁርአኑ ላይ አሁን እንትን ያልከው ትንሽ አንቀጿን ወሰርካት እንጂ በደንብ አድርገህ ከላይ ጀምረህ እስከ ታይ ድረስ በደንብ አድርገህ ብታነበው ኑሮ ቢያንስ አሪፍ ነገር ሰው ይረዳ ነበር ማለት ነው። ገና የክፍሉ መጀመሪያ ቁጥር 1 ነው። ከቁጥር 1 ወደ 0 እንመልሰው። ከላይ ጀምረህ ብታነበው ይላል።
እኮ ካለ እስከ መጨረሻው ለማለት ነው። እስከ መጨረሻው ድረስ በአንተ የፈረሰውን ብቻ ሳይሆን ስለ ፈረሱ ላይ ጀምረህ ብታነበው ኖሮ አለ ገና ክፍሉ መጀመሪያ ሲጀምር ነው ማላው የሚጀምረው። ኤኒዌይስ ለማለት የፈለግኩት ነገር ምን አለ መሰለህ፣ ከመጀመሪያው ቢያንስ እስከ ችግር የለውም። እሺ እስከ መጨረሻው እንሂድልህ። ይሄ ዘላለማዊ ያላህ ቃል ነው። ሉክ ፍጥረትን ከመፍጠሩ በፊት ይሄ ያላህ ዘንድ የነበረ ቃል ነው። ምን የሚል ላንብብላችሁ። እንደዚህ ይላል። ማላውን አናደምጥ በቃ እናንብበው ሙሉን። እሺ እያለከለኩ ሯጮች በሆኑ ፈረሶች እምላለሁ፣ በሰኮናቸው እያጋጩ እሳትን አውጪዎች በሆኑትም ሰኮናቸውን እያጋጩ እሳት በሚያወጡ እምላለሁ። እሺ በማለዳ ወራሪዎች በሆኑትም በእርሱ አቧራን በቀሰቀሱትም አቧራ በመቀስቀሳቸው ማላል ሁኬርስ ይሄ ዘላለማዊ አምላክ ቃል ነው ብለህ ተአምር ነው ስትል በጠላት ክቢ መካከል በእርሱ በጠዋት በተጋጡትም እምላለሁ። ቀጥል። ሰው ለጌታው ብርቱ ካዲ ነው፣ እርሱም በዚህ ላይ መስካሪ ነው። እርሱም ገንዘብን ለመውደድ በጣም ብርቱ ነው። ከፍ አድርገው። አያውቅምን? በመቃብሮቻችን ያሉት ሙታን በተቀሰቀሱ ነው ጊዜ በልቦች ውስጥ ያለውም ሁሉ በተገለጸ ጊዜ ምንድን ነው? በቃ አሁን በቅንፍ ያለው ራሱ ዝም ብሎ እሺ ምን ሰዋት ዘላለማዊ ቃል ነው። ሉክ ይሄ ፍጡር አይደለም ነው የሚሉን። ልክ እንደ እጁ እንደ እግሩ እንደ አይኑ ሉክ እንደ እጁ እንደ አይኑ እንደ እግሩ እንደ ፊቱ ይሄ ዘላለማዊ ቃል ነው ብለው ነው የሚያምኑት። በአረብኛ ሲሉት ዋው፣ በዜማ ሲሉት ነንሴንስ እኮ ነው። ይሄን ዘላለማዊ የፈጣሪ ቃል ፍጡር ያልሆነ ብሎ ማመን በራሱ ኢንሴን። ፍጡር ከመፍጠሩ በፊት ነው እንግዲህ ባህሪው ነው ተብሎ የሚታሰበው። ሉክ ግን በፍጡር ፍጡር ሳይፈጥር ዘላለማዊ ያላ ቃል ከሆነ ከመፍጠሩ በፊት ውሸታም ነበር ማለት እኮ ነው። ምክንያቱም ሳይፈጥር ይሄ ቃሉ የነበረው አላህ ዘንድ። ልንገርህ እንደዛ አይደለም። እሺ ቀጥል። አላህ በፈቀደ ነገር መማል ይችላል። በፈጠረው ነገር መማል ይችላል። ኦኬ፣ ወደ ፈጠረው ግን መግባት አይችልም። ወደ ፈጠረው ማለት መግባት ይችላል? ጥያቄው አልገባኝም። ወደ ፈጠረው መግባት ይችላል ማለት ስትል ወደ ፍጡር ውስጥ መግባት ይችላል አላህ? ወደ ፍጡር ማለት መግባት ስትል ወደ ፍጡር ውስጥ መምጣት ይችላል? ወደ ፍጡር ውስጥ ስትል አልገባኝም። ከፍጡር ጋር መነካካት ይችላል? ከፈጠረው ጋር መነካካት ይችላል? በፈጠረው ጋር መነካካት ስትል በፈጠረው ጋር መነካካት ይችላል። ኦኬ፣ የፈጠረው ማየት ይችላል፣ መንካት ይችላል። የፈጠረውን ሁሉንም ያያል እንጂ መንካትም ይችላል። መንካትስ? መንካት ስትል ሊነካው ይችላል የፈጠረውን። ስለዚህ አላህ ሊነካካ የሚችል ሊታይ የሚችል ፊዚካል ቦዲ ያለው ነው ማለት ነው። አይ አታየውም አንተ። እሱ ካየ እሱ ያያል እንጂ አንተ አታየውም። በቂያማ ቀን እኮ ታየዋለህ። ዛሬ ነው ያልኩህ። ዛሬ ለምን ነው የማታየው? ማይታይ ሆኖ ሳይሆን አንተ ለምን ነው የማታየው? የሚገባ ከሆነ የሚመጣ ከሆነ የሚነካህ ከሆነ ምንድነው? ለምን ነው የማታየው? አንተ ኢየሱስን አይተህ ታውቃለህ? አላህም እንደዛ እንደ ኢየሱስ ነው አይደለም? እሺ፣ እሱ አምላክ ነው። አላህ አምላክ ነው። አይታይም። አምላክ አይታይም የሚለውን ቆይ፣ አይታይም ሳይሆን ሳድ አልታየም በል። እኛ ክርስቶስ በስጋ ተገልጦ ታይቷል። ሎክ ታይቷል፣ ይታያልም። ዳግም ሲመጣ በስጋው ስለሚመጣ ይታያል በስጋው። አምላክ ግን በባህሪው አይታይም። መቼም አልታየም፣ አይታይም። አምላክ በባህሪው አይታይም፣ ወደፊትም አይታያል። በስጋ ስለተገለጠ በተገለጠበት ይታያል ብለን እኛ እናምናለን።
ስለዚህ አንተ አሁን ሎክ አንተ አሁን ተፍጡሩ ጋር ይነካካል። ነገር ግን ፍጡሩ አያየውም ማለት ምን ማለት ነው? እየነካህ እንዴት አታየውም? ምክንያቱም በቂያማ ቀን የሚታይ አካል ስላለው ማለት ነው። በቂያማ ቀንማ ይታያል። አሁን ለምንድነው የማታየው? አሁን ቤታየው አሁን አታየውም። በቃ ምክንያት ማለት አላህ አይታይም አምላክ እኮ ምክንያቱ እኔ ልመልስልህ። ቀጥልሽ አብዱል ፈተና አላህ ሱብሃነሁ ወተዓላ ማለት ነው። ያው ድምጽ ከፋል። አላህ ሱብሃነሁ ወተዓላ ማለት ፍጡር ጋር ተነካክቷል። ይነካካል አይነካካም? ይነካካል አይነካካም? በምን መልኩ ነው የሚነካካው? ጥያቄን ግልጽ አድርግ። በምን መልኩ ነው የሚነካካው? ግልጽ አድርግልኝ። እንዴት ነው ጥያቄ? ቦዲው ከፍጡር ጋር ሊነካካ ይችላል አይችልም? አሁን ተገናኝተው ማለት እንዴት ይነካካል? እንዴት ይነካካል? ቆይ ሳዳ ይነካካል ብሏል። ሳድ አረ ይነካካል። ሜታጊቶ እሺ፣ አደምን በሁለት እጆቹ ሲፈጥርሳ አልተነካካም? አላህ ይኸውልህ በፈለገው ነገር ቻይ ነው። ገብቶሃል? እኔ አይችልም መቼ ወጣኝ? አይ ይነካካል። እሱ በሚፈቅደው ነገር ሁሉ ማለት ነው ማድረግ ስለሚችል እኮ እኔ ይፈቅዳል አይፈቅድም ምን መቼ ጠየቁ? ቆይ አደምን በእጆቹ በሁለቱ ጭቃዎች በጭቃ አይምን ከገማ ጭቃ ሲሰራው ተነካክቷል አልተነካካም? ሰርቶታል። አላህማ ሰርቶ በምኑ ነው የሰራው? በእጆቹ። የአላህ እጅ አላህ አይደለም ማለት ነው። እኛን ግን አሁን አይነካም ማለት እንዴት? በእጆቹ ሰርቷል ባላህ እጅ ነው የተሰራው ካልከኝ በኋላ ደግሞ መልሰ አይነካም ማለት ምን ማለት ነው? አላህ ሱብሃነሁ ወተዓላ በሚፈልገው ነገር ላይ ማድረግ ስለሚችል ነው። ኤኒዌይስ ላቅለልልህ። አሁን ራሱ አላህ ያለው ፍጡር ውስጥ ነው ያለው። ከሰባተኛይቱ ሰማይ በላይ ቤት አለ። ቤት ውስጥ ነው ያለው አላህ። ኤኒዌይስ ከዛ ደግሞ ሁል ቀን እየወረደ ወደ ቅርቢቱ ሰማይ ይመጣል። በየቀኑ ፍጡር ውስጥ ይገባል። ቶፒካችን ስላለና ወደዚህኛው ልመልስህ ማለት ያለ እስኪ ያሳይ። ይመጣል ይላል። ከሌሊቱ 1/3 ሲቀር ወደ ቅርቢቱ ሰማይ ይመጣል አይመጣም? እሱ ማለት መተቸት አይቻልም። ይመጣል አይመጣም ተብሎ መተቸት አይቻልም። ይመጣል አይመጣም? እሺ ሳዳ ቅርቢቱ ሰማይ ውስጥ እኮ ይገባል። ሎክ ቅርቢቱ ሰማይን አስቢያት፣ የሆነች ቤት አድርገሽ አስቢያት፣ ሰማይን ማለት ነው። አይምሮሽ ውስጥ የአንቺ ቤት አለ፣ እንደዛ እንደ ቤት ሳዩ ሰማይን ማለት ነው። ነገር ግን ልዩነቱ ምንድነው? እሱ የአንቺ ቤት ጠባብ ነች፣ ሰማይ ትልቅ የሰፊ ቤት ነው። አላህ በዛ ውስጥ ይገባል። ትልቅ መሆኑ ፈጣሪ ላይ ሳይዝ መጠን አያደርግም። አይተኸዋል? አላየሁትም፣ ግን ነብይሽ ያስተማረው ነው። ላሳይሽ ማስረጃ። ሲጀመር መተቸት ይመጣል አይመጣም ተብሎ አይቻልም። ምን ማለት ነው መተቸት አይቻልም ማለት? እኔ ተች መች ወጣኝ እኮ ዝም ብለህ አሁን ሲመጣ የምታወራው ይመጣል። ሳዳ እኔ እኮ አይደለሁም ያልኩት። ነብዩ ምን አለ መሰለሽ? ከሌሊቱ 1/3 ሲቀር ሁል ቀን ወደ ቅርቢቱ ሰማይ ይመጣና ማነው ምሕረት የሚጠይቀኝ የምምረው፣ ማነው ይቅርታ የሚጠይቀኝ ይቅር የምለው እያለ ይላል አለ። መጥቶ ይለምናል። መጥቶ አላህ ከቅርቢቱ ሰማይ ጋር ይመጣና ይለምናል። ልመና ነው ባይዞ ማነው የሚለምነኝ እያለ እሱ ራሱ ራሱም እየለመነ ነው። ማነው የሚለምነኝ እያለ ራሱም ደግሞ እየጠየቀ እኮ ነው። ልመና ማለት መጠየቅ ማለት ነው አይደል? ማነው የሚለምነኝ ሲል እኮ እኛን አይደለ? እኛ አሁን አለ አይደለ? አላህን ስንለምን በቃ ለምን ነው እንደዛ ለማለት ነው። እሺ ተመሳሳይ እኮ ነው ሰይድ። ለምሳሌ እዚህ ውስጥ ቁጭ ብዬ ማን ነው ብር የሚሰጠኝ የምመርቀው
ማን ነው እሱ የሚያሞግሰኝ የምሸልመው ብል ራሴ ምንም እየለመንኳችሁ ነው እኮ ነው ታዲያ የሚለው አሞግሱኝ የሚለው እኮ እኛን ነው ታዲያ እኮ ሙገሳን እየለመነ ነው ማለት ነው አላህ አይደለም እየጠየቀ ነው አይደለም አይደለም ይሄ እኮ ዝነቱ እኮ ነው ለኛ ያለው ዝነትን ነው ገብቷላ በማዘን ጠይቅ መረዳት አይችልም ማለት ነው አላህ እንዴት በየቀኑ እየተመላለሰ መጥቶ መለመን ምን አስፈልገው መጠየቅ ምን አስፈልገው አሁን በዚህ ያለ አይደለም ማን ነው የሚለምነኝ ሲል እንደዛ ሳይሆን እሺ ማን ነው ይቅር የሚለው ሲል እኛን ነው አሁን እኛ ፈጣሪያችንን ይቅር በለን ስንል እንደዛ ለማለት ነው እኮ መጥቶ ይበለኝ ያው እኮ ነው እንትና ሰይድ መጥቶ መጠየቁ እኮ ያው ነው ኤልያስ ግን በደንብ አሁን አስተውይ ስለዚህ ወደዛ ወደ ፍጡር ውስጥ በገባበት ሰዓት ላይ እያንዳንዱ ፍጡር ውስጥ ያያቸው በእነኛ ሁሉ ይመልልኛል ማለት ነው እንደሚምል በእርግጥ ተቀምጧል ለምሳሌ አሁን ባየነው ላይ እያለከለኩ ሯጮች በሆኑ ፈረሶች እመላለሁ አለኝ እኔ በፈረስ ምሎልኝ አላህ ምንድነው የሚያስጨብጠኝ ቁም ነገር አላህ የሚያውቀው ፈረስ ብቻ ሊሆን ይችላል አሁን ሄሊኮፕተር ተሰርቷል ፕሌኖች አሉ ጀቶች አሉ መኪኖች አሉ እነሱም ቢያይ ደግሞ በመኪና ሊመልልኝ ነው ያኔ ለጦር መሳሪያ ሱራ 8 ሰው ሰራሽ ነው አይደለም እንደሱ አይባልም እሱ ሰው ሰራሽ ነው በፈጠረው ነገር መማል ይችላል አላህ እኛ በማን ምለው ነገር መማል ይችላል አላህ ምን በማን ነው እሱ በመመለኛ አንማላ ለማማመሉ ትጸየፋለህ ለምሳሌ እኔ በማየው ነገር አንተ ትምላለህ አይደለም እኛ በአላህ ብቻ ነው የምንምለው ለምሳሌ አላህ ግን እኔ በማየው ነገር ሁሉ ስለኔ አላህ ደግሞ እኔ በማየው ሁሉ አላህ ደግሞ በፈጠረው ነገር መማል ይችላል ኦኬ እኔ በማየው ይሄ ነገር የሚያወራ ነገር እርግጠኛ ስለሆነበት ነው የምልበት እኔ በማየው ሁሉ ነው እኮ የሚምለው እኔ ማየው ነገር ሁሉ ደግሞ እሱ ይምልበታል እሱ ነው የፈጠረው አንተ የምታየው አሁን አንተ የምታየው ሰው ሰራሽም አለ አላህ የፈጠረውም አለ ሳድ በዚህ ምድር ውስጥ ፈጣሪ ከፈጠረው ውጪ ምን አለ ምንም እኮ የለም መኪናውን ፈጣሪ አይደለም የፈጠረው ሰው ነው የፈጠረው ኦኬ ብረቶቹ ምኖቹ የማን ናቸው መሳሪያዎቹ የማን ናቸው ስለዚህ ፈጣሪ የፈጠራቸውና ሰዎች የፈጠሯቸው አሉ ማለት ነው አይደለም ሰው ራሱን ጭንቅላቱን ተጠቅሞ ነው የሆነ ነገር መፈጥረው እኮ ያንን ጭንቅላትን የሰጠው ማን ነው አላህ ነው አንተ የሆነ ዕቃ ለሰው ሰጠህ የሆነ ዕቃ ለሰው ሰጠህ የሆነ ነገር ከፈጠረበት አንተ ነው የፈጠርከው ማለት ነው የሚባለው ኦኬ ስለዚህ አላህን እንደሆነ ሰው ቆጠርከው ይመችህ ምክንያቱም አይገባህም ለዛ ብዬ ነው ከሰማይና ከምድር መካከል ሁሉም ያሉት የኔ ብቻ ናቸው የሚለው ስህተት ነበር ማለት ነው የሰዎችም አሉ ያለ ያልሆኑ ጥሩ ነው ያለ ያልሆኑ ነገሮች አሉ እኔ ብቻ ናቸው ሲል አንተ ደግሞ ነው ያለ ያልሆኑ አሉ እያልከኝ ስለሆነ ኤኒዌይስ ብቻ አይደለም የሰራ ነው አልኩ ስለዚህ በማየውም ይምልልኛል በማላየውም ይምላል ግን በማላየው ማለት አንተ በማላየው ነገር ለምሳሌ በምንድን ነው የሚምለው እስቲ በአስር ምሉ አለው አላህ እኮ የሚምለው ለኛ ነው አይደለም በፈለገው ነገር መማል ይችላል እሱ በማላየው ነገር በምንድን ነው የሚምለው ለምሳሌ እኔ በማላያቸው እኔ ላያቸው በማልችላቸው ነገሮች ማለት እኔ ማላያቸው ነገሮች የሚምልበት አላህ ምንድን ነው አላህ በፈለገው ነገር መማል ይችላል በፈጠረው በሰይጣን ይምላል አይምልም ሰይጣን የፈጠረው አይደለም በፈጠረው መማል ይችላል ነው እንጂ አሁን አልማለም መማል አልማለበትም በፈለገው ነገር ግን መማል ይችላል ለኛ አሁን አይፈቀድማ በፈለግነው ነገር መማል አይፈቀድልንም ስለዚህ በፈለገው ነገር መማል ይችላል
ስለዚህ በሰይጣንም ይምላል ማለት ነው። በሰይጣንም ይምላል አልማለም። ኧረ ይምልም ወይ ቆይ ይምላል አልማለም። ኦኬ ቆይ አንዴ ክፈተው። ሱረቱ ሐቅን አንዴ ክፈተው። ክርስቲያን ቀደም ምን ብለኛል? በፈለገው በፈጠራቸው ይምላል ብለህ ነበር። አሁን ደግሞ ተመልሰህ እየታጠፍክ ነው። ይምላል ነው አልኩ። መማል ይችላል ነው አልኩ እንጂ ሚሏል አላልኩም። ሚሏል አላልኩም። አንብበው እሺ። ቁጥር 38 ጀምር አንብበው። በማታዩት ነገር እምላለሁ ማለት ምን ማለት ነው? ከመጀመሪያ ጀመረህ አንብብ እንጂ እዚህ አንዴ እንትን ላይ ብቻ ነው የምታነበው። አንዴ ሳል በማታዩት ነገር እምላለሁ ማለት ምን ማለት ነው? በማታዩት ነገር እምላለሁ ማለት አላህ በፈለገው ነገር መማል ይችላል ብዬ ነበር። ማላያቸው ለምሳሌ ምን ምንድን ናቸው? አንተ የማታያቸው ሁለተኛ ሰማይን አታይም። እሺ ብዙ ነገር ነው አንተ የማታያቸው ከሰማይ ውጭ። እሺ ምንድን ነው ማላያቸው? መላእክቶችም አታይም። መላእክቶች እሺ ማታየው አንተ ራስህ የምታውቀው ብዙ ነገር አለ የማታየው። አንተ አሁን ኢየሱስ ክርስቶስን አታይም መቼም። ጎበዝ። ስለዚህ በኢየሱስም ይምላል ይምላል አይደለም፣ ምሏል አይደለም፣ አልማለም። ተስማምቻለሁ። አልማለም። በኢየሱስ ይምላል አላህ። በኢየሱስ እንዴት ነው የሚምለው? 70-40 እንደፈተው 70-40 እንደፈተው አዎ በኢየሱስ ይምላል። ያሳዩ። አሁን ሚውት አታደርገው። አደንግጥ። ለምንድን ነው በኢየሱስም እንደሚምል ነገርከኝ። በቃ ላይ አንዴ ሳዳ ሎክ በኢየሱስም ስለማታየው አዳምጥ። በምስራቆችና በምዕራቦችም ጌታ እምላለው እኛ በእርግጥ ቻይ ነን ይላል። ስለዚህ እየማለ ያለው ማን ነው? አላህ ነው ማለት ነው። በምስራቅና በምዕራቦች ጌታ። ክርስቶስ ደግሞ የጌቶች ጌታ ነው። እርሱ ብቻ ጌታ ነው። ስለዚህ አይደለም። ፕሊስ ቆይ ተረጋጋ። ቆይ አንዴ አዳምጥ። አትረባበሹ። ምንድን ነው የምትረባበሽን? መረባበሽ እኮ አይደለም። ይምላል አላልኩም። ያልወጣኝን ነገር አትናገር፣ ተጠቅመህ አትናገር። ያልወጣኝን ነገር ተጠቅመህ አትናገር። አንብብ። አይደለም እኔ ያልወጣኝን ነገር ተጠቅመህ አዳምጥ። በኢየሱስ አይምልም። አይደለም አንተ አዳምጥ። ኤፌሶን 4:5 ላይ አንድ ሃይማኖት አንዲት ጌታ ይላል። አንድ ጌታ ይላል። ሰው አትረብሽ። ክርስቶስ ጌታ ነው። የጌቶች ጌታ ነው። አይደለም የጌቶች ጌታ አላህ ነው። ስለዚህ አላህማ ያው ገና በጌታ ይምላል። አላህ ያው አንብብ። በራሱ ነው ማለት በራሱ ነው አላህ በራሱ መማል ይችላል። አንተ ማታየው ነገር አሁን አንተ ማታየው ነገር አላህ አታይም። መጀመሪያ እኛንም ማዳመጥ አለብህ። አትረባበሹ። አይደለም አንተ የሆነ ነገር ተጠቅመ ሰው ያልተናገረን ነገር ተጠቅመ በሱ ልትል ትፈልጋለህ። አንተ አሁን ሁሌ አንብብ። እኔ ጌታዬ አሁን ኢየሱስ ነው። ምን እንደሚል አንብበው ክፍል። የኢየሱስ ጌታ ደግሞ አላህ ነው። የጌቶች ጌታ ነው አያለ እሱ። አንብብ። ቅድሚያ አይደለም የአንተ ጌታ ኢየሱስ ነው። የኢየሱስ ጌታ ደግሞ አላህ ነው። አላህ ሙሐመድ የፈጠረው ተረት ነው። በቃ አንብብ። ቆይ ክፍሉ ሰምተኸኛል? ሙሐመድ ነው የፈጠረው። በጌቶች ጌታ ይምላሉ ነው አያለ እንጂ የፈጠረው ብለስ ከሰሮን በቃ ሎክ ይሄን ክፍል አንብብ። ሳዳ አብዱል ፈተና አንብብ ይሄንን ክፍል። በጌታም እንምላለን ያለው ማለት በነብያችን ሰለላሁ ዐለይሂ ወሰለም ገብቷል። በኢየሱስም አይደለም። ከዛ ሁላችሁንም እንጠይቃችኋለን ያለው ሙሐመድ ተጠያቂ ነው ማለት ነው።
ሁሉም እኮ በሰራው እኮ ይጠየቃል እኮ። አው ሁሉም ተጠያቂ ነው እያለን ነው። ሉክ አውሾዩ ክፍሉን አታውቀውም ማለት ነው። ይሄ ሙሐመድና ለተከታዮቹ ነው የተነገረው ብሎናል። ይሄ ክፍል ለሙሐመድና ለተከታዮቹ ነው። ስለዚህ ሁሉም በሰራው ይጠየቃል አለ። ቁጥር 90 ላይ አድርግልኝ። 91 ላይ አንዴ ስለ እናንተ የሚያወራ መስሏችሁ ነው ክፍሉ። እንደዚህ ይላል፣ እነርሱ እነዚያ ቁርአንን ክፍልፍሎች ያደረጉ ናቸው። ቁርአንን ምን ያደረጉ ናቸው? ክፍልፍል የበታተኑት ናቸው። ውጪዝ እንትን ብለውታል፣ ቁርአንን ከፋፍለውታል። ስለዚህ በጌታህም እንምላለን ሁላቸውንም እንጠይቃቸዋለን። ስለዚህ ሙሐመድ ቁርአንን ምን አድርጎታል ማለት ነው? ምን አድርጎታል ማለት ነው? ዲስቶርት አድርጎታል ማለት ነው። በርዞታል። እነሱ ምን ያደረጉ ናቸው? ቁርአንን የበታተኑት የከፋፈሉት ናቸው። በጌታቸውም እንጠይቃቸዋለን። ስለዚህ ይሄ ክፍል የሙሐመድ ነው ብሎናል። ለሙሐመድ የተነገረ ነው። ሙሐመድ ቁርአንን ሲበርዘው ነበር ማለት ነው። ሰውን ዝም ብለህ ታሳስታለህ። መጀመሪያ ተረዳው የሚለውን ነገር በደምብ ከመጀመሪያ ጀምረህ አንብበው። አንብብ። እሺ ከቁጥር 91 ጀምረህ አንብበው። ከመጀመሪያ ጀምረህ አንብበው። አንብብ ራስህ። እሺ እኔም አንብቤ እያስረዳሁ ነው። አንብብልህ ካወርደው አንብብ። ምን ያለስብኛል? ሀይ 91 ላይ ጀምረው ከመጀመሪያ አድርገው። እንደዚህ ይላል ለምን ትጀምራለህ? ከቁጥር 1 ነው የምፈልገው። አብዱል ፈታህ 90 ቁጥር ሙሉ ላንብብልህ ነው እንዴ? አንድ መጽሐፍ ሙሉ ላንብብልህ እንዴ? ከአንድ ጀምረ ይላል እንዴ? ተረተረ አርግላት። 90 ጀምረ አርግላት። ያ ቀጥል። እሺ 92 ላይ አድርገው፣ ችግር የለም። ራሱም ማለት ነው፣ ራሱም ብቻ በጌታህም እንምላለን አለ። ማንን? ሙሐመድን ማለት ነው። ሙሐመድን ነው እንደዚህ ያለው እንግዲህ አላህ ማለት ነው። በጌታህም እንምላለን ማለት እነማን ናቸው የሚምሉት? ቆይ እነማን ናቸው የሚምሉት? ሙሐመድ ጌታ ማን ነው? አላህ ማለት ነው፣ በራሱ ማለት ነው። ከዛ በኋላ ሁላቸውንም እንጠይቃቸዋለን። እነማንን? እነዛን ማለት ነው። ሁላችንም እንጠይቃቸዋለን ነው እንጂ ያለው ሙሐመድ ራሱን አይደለም። ለሙሐመድ ነው እንጂ መልእክት ያስተላለፈው እንጂ ሙሐመድ በርዝሃል አሁን የሚል የለም። አሁን ሙሐመድ በርዞታል ማለት ነው አልክ። እንደዚህ የሚላል ሙሐመድ በርዞታል ይላል። ይጠየቃሉ። ማን ነው የሚጠየቀው ስለው ይሄ ሙሐመድና ለሱ የተከታዮቹ የወረደ ነው አለ። ክፍሉ ከቁጥር 91 ደግሞ ማንን የሚያወራ ነው? ቁርአንን ክፍልፍል ስላደረጉ ሰዎች የሚያወራ ነው። እንጠይቃቸዋለን እያለ ሙሐመድና ተከታዮቹን የሚመለከት ነው ይህ ክፍል ማለት። እንጠይቃቸዋለን አላህኛ ዱንያ እየሰራ ነው። ስለዚህ ቁርአንን ክፍልፍል አድርጋችኋል፣ እናመሰግናለን። ታዲያ እንደዛ ከሆነ የምትጠየቁበት ምክንያት ቁርአንን ክፍልፍል ስላደረጋችሁ ነው፣ ስለበረዛችሁ ማለት ነው። ከመጀመሪያ አንብበው። ይኸውልህ አንድ ታሪክ ማለት ነው ከመጀመሪያ ይያዛል። ገባ? ከመጀመሪያ ለምን አታነበው? አላህ ምንድነው እሱ? አዳምጣ። ዋና ቶፒካችን ምንድነው እሱ? በደንብ አስተውሉ። አንድ ሚታር ዋና ቶፒካችን ምንድነው እሱ? አላህ በጌታም ይምላል። ቅድም ምን አለን? ለእንትና የሰጠነው ምላሽ ነው። በራሱ ነው የሚመለው። ፕሊስ አዳምጪ፣ ቆይ አዳምጪ። ምን አለን ቅድም? በኢየሱስ ይምላል አለን። ኦራይት፣ ኢየሱስን ስለመታዩት አለን። ለምሳሌ ኢየሱስ ደግሞ ለእኛ ምናችን ነው? ጌታ ብለን እናምናለን። እናንተም ጌታ ነው፣ ለእናንተም ጌታችሁ ነው። ሙሐመድ ኮርጆ አላ ብሎ ቢያመጣላችሁም ጣዖት። ፕሊስ ጣልቃ ትግባ። ስለዚህ በምስራቁም በምዕራቡም በሰዎችም ጌታ አላህ ሲምል ጌታ ብለን የምናምነው ደግሞ እኛ ማን ነው? ኢየሱስ ነው። ስለዚህ በሱም ይምላል ማለት ነው። በምታዩትም በማታዩትም ስላለ እኛ ኢየሱስን አሁን እያየ ነው ስላልሆነ በስጋ አይናችን። ስለዚህ ምንድን ነው ልየማለልን ነው አላህ ማለት ነው። ምክንያቱም በማታየው እምልልሃለሁ ስላለኝ በማላየው ይምልልኛል፣ በጌታዬ ይምልልኛል። ብቻው ሆኖ ሳይሆን ያው የሚምለው ተሰባስበው ነው የሚሙሉት። እንምላለን ነው የሚለው፣ እምላለሁ ሳይሆን እንምላለን። ምክንያቱም ሱረቱ አልአንቢያ ላይ ቁጥር 17 ላይ መጫወቻንና ሚስትን ብንፈልግ ከኛ ዘንድ እንይዝ ነበር ይላል። ከኛ ዘንድ እንይዝ ነበር ሲል ብዛነትን የሚጠቆም ነው። አላህ ብቻውን እንዳልሆነ የሚያሳየ ነው። ስለዚህ አላህ ባገኘው ሁሉ የሚምል ከሆነ ምንድነው ቫሊዩ?
ምንድነው ጥቅሙ? በፍጡራኑ የሚምል ከሆነ እያለከለኩ በሚሮጡ ፈረሶች የሚምልልኝ ከሆነ ለኔ ምንድነው የሚያስጨብጠኝ? በፍጡራኑ መማሉ በማላየው ነገር በመማሉ ምንድነው የምጠቀመው? እኔ በማየውስ ነገር መማሉ ምንድነው የምጠቀመው? እነኛን ነገር እኔ ላብራራለህ። በአለማየው ነገር በመማሉ ምንድነው ጥቅሙ? እዚህ ጋር እኮ መልሱን እኮ መልሶልህ ነበረ። በጌታ አለን አለ እኮ በጌታህን ምን አለን አለ። የመሐመድ ጌታ ማን ነው? እኔ እዚህ ጋር ልጠይቅህ። አዳምጥ። በማላየው ነገር መማሉ ምንድነው ጥቅሙ? ካላየሁት ኦኬ፣ በማላየው ነገር መማሉ ምንድነው ጥቅሙ? በሰይጣን መማሉ ምንድነው ጥቅሙ? አላይም ሰይጣን ለመረጃ አለ። አሁን አንተ በሰይጣን አላህ ምሏል እንዴ? ኦኬ፣ ሰይጣንን በማታውስ ስፍራ ያያችኋል ሚል አለ የለም? ቁርአን ላይ ሰይጣን ያያል። እኛ ግን ሰይጣንን አናይም። ሰይጣን አየን። አሁን አንተ ፈጣሪያቸው በሰይጣን ምሏል ነው የምትለን። በሰይጣን ምሏል የሚል መረጃ የለም። እሱ ግን በፈለገው ይምላል። ተረዳኸኝ? በፈለገው ነገር ይምላል። ስለህ እኔ ላስረዳህ። እያዳመጥክ በማታየውም ደግሞ ይምላል አይደለ? አንተ በአሱር ሶላት ምሏል አላህ በአሱር ሶላት አሱር ሶላትን አንተ ታያለህ። ያልጠየቅኩትን አትመልስ በቃ። ስለዚህ በቁርአን ውስጥ አታየውም የተባለው አንዱ ምንድነው? ሰይጣን ነው። በቁርአን ውስጥ አታዩትም ተብሎ የተገለጸው ቁርአን ውስጥ ሰይጣን ነው። ኧረ እኔ አንዴ ጥያቄ ልጠይቅህ። ሱራ 7 አንዴ ክፈተው፣ ቁጥር 20 ምናምን አካባቢ ላይ እሺ፣ እዚህ ጋር ነው ልጠይቅህ። በማናየው ነገር ሁሉ ሸይጣንን አናይም። በሸይጣን ምሏል አላህ በሰይጣን ምሏል አልማለም። ይሄ ምን ያጨቃጭቀናል? ማለት ታውቃላችሁ ግን ኦኬ። ስለዚህ በሰይጣን ምሎ ለኔ ምንድነው ቁም ነገር የሚያስጨብጠኝ ነው ጥያቄው። ሰይጣን እውነተኛ እንዳልሆነ አውቃለሁ። ምሏል ወይ ከማለ ንገረኝ፣ መረጃህን አሳይ። በሰይጣን ምሏል አልማለም። ይሄ ከራሳችን ፈጥረህ አትከራከርና እውነተኛ በሆነ ነገር በማላየው ነገር ይምላል አይምልም? በማላየው ነገር ይምላል አይምልም? ይምላል። እሱ በሚችለው በፈለገው ነገር ይምላል። ማይችለው ነገር አለ እያልከኝ ነው በሚችለው ስትል። ኤኒዌይስ በማታየው ይምላል አለኝ። በቁርአን ውስጥ ማታየው ነገር ተብሎ የተገለጸው ማን ነው? አንበበው ክርስቲያን። የአዳም ልጆች ሆይ ሰይጣን አባትና እናታችሁን ኀፍረተ ገላቸውን ሊያሳያቸው ልብሶቻቸውንም ከእነሱ የገፈፋቸው ሲሆን ከገነት እንዳወጣችሁ ሁሉ እናንተንም አይሞክራችሁ። እነሆ እርሱ ከነሰራዊቱ ከማታዩዋቸው ስፍራዎች ያዩዋችኋልና። ስለዚህ ከማታዩዋቸው ማናያቸው ተብሎ በቁርአን ውስጥ የተገለጠው ማን ነው? ሰይጣን ነው። በማታየው ምን እላለሁ ካለኝ በሰይጣን ነው የሚሆነው። እኔ ፖይንት ያው ምንድነው እሱ እሺ፣ እኔን ተረዳኝ እስኪ፣ እስኪ ምሏል የሚል መረጃ አለ? በእውነተኛ ለምን አትከራከርም? እንደኛ ሰዎች በእውነተኛ እስኪ ምሏል፣ በሰይጣን ምሏል በልና መረጃ ሳይን እንመንህ እስኪ። ጀማል ራስህን ምናምን አላሳምንም። ከጎኔ ቁጭ አድርጌ ና። ሰይጣን ታየዋለህ አታየውም? አሁን ባነበበው ቁርአን ክፍል መሰረት ሰይጣን አላየውም። ጎበዝ። ሰይጣን አናየውም። ይህን ሁላችንም እናውቃለን። ጎበዝ። ሰይጣን አታየውም። ቁርአኑ እንደሚለው ሰይጣንን አታዩትም ብሏል። አላህ በማታየው ነገር ምሏል አልማለም? በማታየው ነገር ይምላል እያልኩ እኮ ነው፣ የነገርኩህ ነው። አላህ በፈለገው ነገር ይምላል። በሰይጣን ግን ጨረስን። አንዴ መናገር ይችላለሁ? አሁን ጥያቄያችን ምንድነው? እሱ የትኛው ነብይ ነው በፍጡራን የማልን አምላክ የሰበኩት? የትኛው ነብይ አምላካችን በፍጡራን ነበር ሲምል ብለው ያሉት የትኛው? የነቢያት አስተምህሮ ስላላችሁ ጠይቅ እስኪ። ቀጥል ቀርልኝና ማለት ነው። ቀጥል። እሺ ኢየሱስ ክርስቶስ
ዮሐንስ ምዕራፍ 30 ምናምን ላይ ጀማል እንደሰማው አንድ ጊዜ እንደሰማው ፈርዳለሁ ነው። ጀማል ቶፒኩ ላይ ተመለስ። ምዕራፍ 30 የለውም ዮሐንስ። ከቶፒኩ ጋር ጥያቄያችሁ የምጠይቁት ጥያቄ ከቶፒኩ ጋር የተያያዘ ይሁን እሺ ሙስሊሞች። ፓራላል ምክንያቱም ኮምፓራቲቭ ስለሆነ እስልምና የነቢያት ሃይማኖት ነው። ፓራላል ይሁን ከቶፒክ ጋር የተያያዘ ጥያቄ ከሆነ መቀጠል ትችላላችሁ። ጠይቁ። እኛ እኮ አትጠይቁ አላልንም፣ ግን ከቶፒክ ጋር የተያያዘ ይሁን። የትኛው ነብይ ነው? እኛ እኮ ያስፈራችሁ ምናምን ባላችሁ ጀማል እንደዛ የለም። አንደኛ ምዕራፍ እንደዛ ምዕራፍ 30 ነው ዮሐንስ። ቶፒኩ ላይ ፎከስ አድርገው። አሁን የትኛው ነብይ ነው? ለምሳሌ በዛፍ አምላኬ ይምላል ብሎ የሰበከ ነብይ አለ? ጀማል እንደሰማው ፈርዳለሁ፣ ፍርዴም ቀን የላከ ጀማል አንድ እያዳመጥክ ጆሮቹን አሰሩት። አንዳንዴ ምንም ከቶፒኩ ጋር የሚገናኝ በ15 ጊዜ የተመለሰ ጥያቄ አትጠይቅ። ስለዚህ ቶፒኩ ጋር ጥያቄ እንኳን ካላችሁ ከቶፒኩ ጋር። አሁን ጥያቄያችን የትኛው ነብይ ነው በዛፍ በእጽዋት የማለ አምላክ ሲያመልክ የነበረው? ለምሳሌ አላህ በበለስ ይምላል አይደል? ሳዲ አላህ በወይራና በበለስ ይምላል፣ በእጽዋት ይምላል ፈጣሪ ብለሽ ታምኛለሽ አንቺ? በሚታይ ካለ ለምሳሌ እጽዋትም ይታያሉ። በበለስ በወይራ ምናምን ይምላል። በፈለገው መማል ይችላል። ወንድሜ እዚህ ልመልስልህ። ስለዚህ በግንድ በቅጠል በግንድ በሁሉ ነገር መማል ይችላል ማለት ነው። በማይታይ ከተባለ እሱ በፈለገው ነገር አሁን አንተ በተረዳኸው ሳይሆን አላህ በፈለገው ነገር መማል ይችላል። ነቢያቶች እሺ ነዛ ብለው ያስተማሩት አለ። የነቢያት አስተምሮ ነው ብላችሁ ስለምታምኑ የትኛው ነብይ ነው ፈጣሪ እንደዚህ በእንትን ነው የሚመደልን ብለው ያሉበት? ነብይ ነው ያሉ 124,000 ነብይ አለን ብላችሁ ስለምታምኑ ከፈለጋችሁ ከ124,000ም ከፈለጋችሁ በቁርአናችሁ ካሉት ከ25ቱም የምታረጉት እናንተ ናችሁ፣ እኛ ግን አይደለም። እናንተ ጋር ስንት ነው? ፈጣሪ የሚናገረው ስለራሱ እኮ ራሱ ነው እንጂ ነብያቶች አይደሉም። እዚህ ጋር ተሰማችሁ ነው አንድ እኮ ፈጣሪ እንደዚህ ብሎ ነገረን ብለው የነገረህ ነብይ አለ ከመሐመድ ውጪ? የትኛው ነብይ ነው እንደዚህ? ለምሳሌ በጊዜያት ይምላል ወልዓስር የሚለው የቁርአን ያለ ምሳሌ እና ችግር የለውም እኮ እንደሚመለክ አላህ ፈለገው ነገር ማለት ነው። አይምልም እኮ እኛ አልወጣንም እኮ አይምልም እኮ አልወጣንም። መልስ እኮ እንድንሰጠህ እኛ አይምልም ማለት እኮ የማለባቸውን እኮ ጀማል የማለባቸውን እኮ እኛ አይምልም እኛ አይምልም የሚል ተቃውሞ ካለ እያሰማን አይደለም። ይምላል የቁርአናችሁ እንደዛ ነው። መሐላ አንድን ነገር ለማስጨበጥ ነገሮችን ከፍ ባለ ነገር የሚማል ነው እንጂ ዝቅ በማለ ነገር አይደለም የሚማለው። አላህ እንዴት ባህሪው ሊሆን ይችላል ዝቅ በማለ ነገር መማል? ፕላስ ለምሳሌ በቁርአን ጥበብ ምናምን አለ አይደለ? ሎክ ጥበብ በተሞላበት በቁርአን እንደሚምል ይናገራል። ለምሳሌ ሱረቱ አዛብ ላይ 50 ምናምን 53 እንደዚህ አካባቢ ላይ የነብዩ ቤት አትግቡ ሳትጠሩ እንዳመጡ ከመጣችሁ በኋላም እንኳን ቤቱ እንዳትቀመጡ ለወግ የምትጫወቱ ሆናችሁ ምግብ ከተበላችሁ ወዲያው ተበተኑ የሚል ነው። ይሄ ምኑ ጥበብ ሆኖ ነው? አላህ አሁን አምላክ የሚባል የነብዩ ቤት አትግቡ ሳትጠሩ ከተጠራችሁም ምግብ በልታችሁ ለወግ እንዳትጫወቱ ወዲያው ተበተኑ እያለ በዚህ መማል ይህንን ጥበብ አድርጎት ፈጣሪ እንዴት በዚህ ሊምል ይችላል? እንኳን ፈጣሪ እኔ ራሱ አይ አትዝማና ቀስ ብለህ ተረጋጋ። እንደሱ ቁርአን መጀመሪያ በሙሉ ቁርአን የሚነግርህ አለ ስላላነበብከውና ስላልተረዳኸው ነው እንጂ ቁርአን እስከ መጪው ዓለም የተነተነ ነው። ስለ ነብዩ ቤት ብቻ ሳይሆን እስከ መጪው እስከ መጨረሻው እስከ መልቂያማም ሆነ እስከ ዱንያ ያለውን ነገር ሁሉንም ዘርዝሮ የያዘ ነገር ነው። አንተ
ገና ዛሬ ልታውቀው የማትችል ነገር ከስንት ዓመት በፊት ያሳወቀህ ነው። ለእኛ መጽሐፍ ቅዱስ ራእይን አላነበብክም ማለት ነው። እንዲህ እንደ መስታወት አስቀምጦልሃል። እኔ አሁን አንተ እስከ መጨረሻው ቀን ተንትኗል የምትለውን ፉርሽ ላድርገህ በዚሁ። ስለ ደጃል ተንትኗል። እሺ ኢየሱስ ክርስቶስ ምድርና ሰማይን ሰራው ብሎ ተንትኗል። አዳምጥ። ዜሮ ልክተትብህ። አሁን ቁርአንን ዜሮ ከትችል ላክህ። ስለ መጨረሻው ቀን ተንትኗል ብለህ ስላልክ ስለ ደጃል ተንትኗል። ደጃል መጨረሻ የሚመጣ ከአዳም ፍጥረታት ሁሉ አደገኛውና አጥፊው ብለህ ነው የምታምነው። ማይክን አንሳው። ስለ ደጃል ተንትኗል። ማይክን አንሳው። አንድ ጥቅስ ብቻ አንድ ጥቅስ ብቻ ጥቀስልኝ። ደጃል ምን አይነት እንደሆነ እንዴት እንደሆነ አይኑን ምኑ ምናምን ብላችሁ እንትን ታብራራላችሁ። አንድ ጥቅስ ብቻ ጥቀስ። እኔ አሁን ልገልጽልህ አልችልም። እኔ ጋር አሁን መጽሐፍ ጋር አይደለም። የለም ስለ ቂያማም ተነግሯል። ስለ አዳምጥ። ቆይ እሺ፣ ኢየሱስ ያልጠየኩህን አታውራ። ደጃል አንድ አይና ነው ከጌታችሁ የሚለየው ምናምን እንደዚህ ያልክ ተረት ተረት በደንብ ተጽፎላል፣ ተምረሃል። አንድ አይና መሆኑን ኬት እንደሚመጣ ምን ያህል ጊዜ እንደሚቆይ ምናምን ተዘርዝሯል። ዜሮ አንድ የለም። አንድ ጥቅስ። እንቀጥል። ማይክን አንሳው ነው። እሱ በሐዲስ ተነግሮናል፣ በቁርአን ሳይሆን በሐዲስ አዳምጥ ፕሊዝ። አትረብሹ። ቁርአን ግልጽ አድርጎታል። ኤቭሪቲንግ እስከ ቅያማ ቀን ብሏል። ና ቀጥል። ኢሳ አዳምጥ እንጂ ከስራ ያላችሁ አወርዳችኋለሁ። ጣልቃ ከገባችሁ ክርስቲያን አወርዳቸው። ጣልቃ የሚገባውን ማንኛውንም አሁን አወርደው ከስራ ያሉትን። ጀማል ኢሳ ዳግም ይመጣል፣ እንደገና ይገዛል፣ እንደገና ደግሞ ጂዚያን ያስቀራል ብላችሁ ታምናላችሁ። አንድ ጥቅስ ብቻ ስጠኝ። ኢሳ ተመልሶ ይመጣል፣ እንደገና እዚህ ሚስት አግብቶ እንደገና መስቀልን ሰብሮ ጂዚያን አስቀርቶ ተረት። አንድ ጥቅስ ብቻ ስጠኝ ከቁርአን። ለዚህ ጠብቀኝ፣ እኔ ሙሉ መረጃ እመጣልሃለሁ። ከቁርአን ሆነ ከሐዲስም የለም አይደለም። የሌለ ነገር እኮ አይደለም። ሐዲስና ከቁርአን ነው እየተነገረን ያለው። ቁርአን ሁሉንም ዘርዝሯል። ጥበብ ነው ብለሃል አይደለ? ቅያማ ላይ ብቻ ቆሜ የምጠይቅን ጥያቄ አዳምጥ። ኦኬ፣ ቅያማ ላይ ምድርና ሰማይ ትጣፋለች ብላችሁ ታምናላችሁ? ሰዎቹ የት እንደሚሆኑ በዛን ሰዓት የተጠቀሰ አንድ ጥቅስ ብቻ ስጠኝ። የት ነው የሚሆኑት? ሰማዩ ፈጠረት። ስለ ቅያማ ሰማዩ ፈጠረት፣ ሰማዩ ሸቀት። ስለ ቁርአን አያት ግባና አንብብ፣ ሁሉንም መረጃ ታገኛለህ። የለም ቆይ፣ ቅያማ ለታ ቆይ፣ ሞት እንዴት እንደሚሆን ሞት ይታረዳል። የለም እኔ የት ይሆናሉ ነው። ስለ ሰማይ እንትን አይደለም እየጠየቅኩ ያለው። ሰማይ ጠፍታለች። አዳም ሰማይ ከጠፋች በኋላ ምድርም ከጠፋች በኋላ ያለውን ታሪክ ነው የጠየቅኩ። አታውቀውም። ኤኒዌይስ አሁንም አዳምጥ። ሞት ይታረዳል ብለህ ታምናለህ? በግ በበግ አምሳል ይመጣል፣ ከዛ ይታረዳል ብለህ ታምናለህ? ቅያ ማለት በቅያማ ትንሣኤ እንትን ለማለት አንድ ጥቅስ ስጠኝ እስኪ ቁርአን ውስጥ አንድ ጥቅስ ዘላለማዊ የምታገኝበት አታመጣም። እስከ ቅያማ ቀን መቃብር ውስጥ ሽንቴ ከነካኝ ራሱ በመዶሻ አቀጠቀጣለሁ ብለህ ታምናለህ? አንድ ጥቅስ ስጠኝ እስኪ በቁርአን ውስጥ አታመጣም። አሁን ስለ ቅያማ እኮ የሚወራ የቁርአን አንቀጽ ስጠይቅልህ ስመልስልህ ከሌላ ቦታ ካልፋለህ ደግሞ ከሌላ ጥያቄ በጥያቄ ላይ ነው። ጠየኩህን ተመለስኩን ያደርግልኛል። እኔ የጠየኩህን ተመለስክ። ቀደም እኮ ጠየቅኩ። ያው ዋና የሚባሉት ደጃል ይመጣል። ለምሳሌ ደጃል ከጌታችሁ የሚለይበት ምን እንደሆነ እንዴት እንደሆነ አንድ ጥቅስ ስጠኝ ብልህ አትሰጠኝም። ኢሳ ይመጣል። ከዛ በኋላ ኢሳና ደጃል ምን እንደሚሰሩ እንዴት እንደሚሆን አንድ ጥቅስ ስጠኝ ከቁርአን ብልህ የለም። የቅያማ ዋና የሚባሉት ማለት ነው ዜሮ። ኤኒዌይስ አሁን ጥበብ ባልከው አላህ ግን ምን አስቀምጧል ቁርአን ውስጥ? ናክፈት ክርስቲያን የሚምልበትን ላሳየህ። አሁን ሱረቱ አዛብን 53 አካባቢ አንድ ክፈትልኝ። ጥበብ ያልከው ያላ ቃል ይሄ ነው። አላህ የሚምልበት ጥበብ ብሎ ማለት ነው።
ሰው ላይ ብታገለብጠው ምትርጉም አለው። ኦኬ አላህ በዚህ ይምላል። ምንድነው ሴንስ የሚሰጠው? አረብኛ ትችላለህ? አረብኛውን ታነበዋለህ እንዴ? እያነበብኩ እናንተ ያመናችሁ። እሺ አንብብልኝ። እናንተ ያመናችሁ ወይ መድረሱን የማትጠባበቁ ስትሆኑ ወደ ምግብ ካልተፈቀደላችሁ በስተቀር የነብዩ ቤት አትግቡ። ይሄ አንድ ስስታም ሰው የጻፈው ጽሁፍ ነው የሚመስለው። የነብዩ ቤት ካልተፈቀደላችሁ በስተቀር እንዳመጡ በምንም ጊዜ አትግቡ። ነብዩ ከሞት 1400 ዓመት ሞላው። ይሄ ለእኔ ምን ይሰጠኛል? ምን ጥበብ ነው ይሄ? በተመገባችሁ ጊዜ ወዲያውኑ አይምን ግን በተጠራችሁ ጊዜ ግቡ። በተመገባችሁ ጊዜ ወዲያውኑ ተበተኑ። ምግብ ከበላችሁ በኋላ ወዲያውኑ ተበተኑ ከነብዩ ቤት። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ነብዩ በእርግጥ ያስቸግራል። ፕሊስ ነብዩ ከሞት 1400 ዓመት ሞላው። የነብዩ ቤት ሳትጠሩ አትግቡ። ምግብ ከበላችሁ ወዲያውኑ ተበተኑ እያልሽ ትያለሽ። ነብዩ ከሞት 1400 ዓመት ሞተውታል። የምን ስለ ምግብ ነው የምታወሪው? የምን ዕቃ? እሺ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ። ይህ ለነብዩ በእርግጥ ያስቸግራል። የቱ ጋር ነበር? ከእናንተም ያፍራል። ራሱ እኮ ነው እየነገራቸው ያለው። ራሱ እየነገራቸው አምላኬ ነው ያለው እያላቸው ነው። አዳምጪ። አትረብሹ። ቁርአናችሁን አትፈሩበት። ይነበብ። ለምን ትሸማቀቁበት? አዳምጥ። ይነበብ። ከእናንተም ያፍራል። ራሱ እኮ ነው ከእናንተ ያፍራል እያለ እየነገራቸው ነው። ጥበብ ነው በጣም እውነት። ራሱ እኮ ነው ይህን የሚነግራቸው አላህ አለ ብሎ። ግን አላህ ከእናንተ አያፍርም። እውነት ነው። ዕቃንም ለመዋስ በተጠየቃችሁ ጊዜ ከመጋረጃ ኋላ ሆናችሁ ጠይቋቸው። ይህ ለልቦቻችሁና ለልቦቻችሁ የበለጠ ንጽህና ነው። ያላንም መልእክተኛ ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁ። ሚስቶቹን የዛለታ ዘይነብን ያገባለታ ዘይነብን እንትናን የዘይድን ሚስት ወሰደ፣ አገባ። ሰዎቹ ቁጭ ያሉ ቤት ውስጥ ሲጫወቱ አየና አይሻን ሊነጥቁኝ ይችላሉ አለና ይህንን የቁርአን ክፍል አወረደ። ውሸት ከመሰለ ሀዲሳቶችና ተፍሲራቶች እሰጣለሁ። ይህ ምንም ጥበብ አይደለም። እሱ ከሞተ ሚስቶቹም ከሞቱ 1400 ዓመት ሞላው። ይህንን ጥበብ ብሎ ኦኬ ይሄ ዘላለማዊ የአላህ ቃል ነው ብሎ ማመን ውጪ ባህሪው ነው። ቁርአን እንደኛን መጽሐፍ ቅዱስ እንደምንረዳው አይደለም የሚረዱት እነሱ። እኛ መጽሐፍ ቅዱስ ሰዎች እንዲመሩበት ፕሬስ አዳምጣ የአላህ ባህሪ ነው አይደል? ይሄ የአላህ ባህሪ ነው አይደለም? ይሄ ይኸውልህ አንድ ቁርአን አንቀጽ በነቢዩ ላይ ሲወርድ ለመላው ዓለም ህዝቦች ነው የሚሰራው ማለት ነው። ይሄ ቁርአን አንቀጽ ከወረደ ማለት ነው ይሄ የእስላም ህግጋት ነው። ይሄን የእስላም ህግጋት አይደለም ገባ አይችልም። ገባ በዛን ጊዜ ብቻ የወረደ ሳይሆን እስከ መጨረሻ የሚሰራ ነው። ቁርአን አንቀጽ አንድ ጊዜ ከወረደ ለሁሉም ይሰራል። ኦኬ አንተ ሚስት አግብተህ ብትፈታ ሚስትህን ሌላ ሰው ማግባት ይችላል አይችልም? እኔ ነብይ አይደለሁማ። ልዩነታችን እኔ ነብይ አይደለሁም። ታዲያ ምንድን ነው የምታወራው? ይሄ ክፍል ለሙሐመድ ነው የሚሰራው። እሺ ለሙሐመድ ይሰራል። አንተ እኔ ከራሴ አንዳች ላደርግ አይቻለኝም እያለ ዜሮ ምንም ማድረግ አይቻልም። ምንም ማድረግ አይችልም። አንተ አንድ ጥያቄ መመለስ ለምን አንድ ጥያቄ እፎይ አንድ ጥያቄ እኔ ከራሴ አንዳች ላደርግ አይቻለኝም በራሱ ጥያቄ ችግር የለውም። እኔ ከራሴ አንዳች ላደርግ አይቻለኝም ዜሮ ምንም ማድረግ አይቻልም። አንተ የምትገዛው አምላክ። እሺ ጀማል አዳምጥ። ይሄ አላህ ባህሪ ነው አይደለም? ዘላለማዊ የአላህ ባህሪው ነው አይደለም? ይሄ ፍጡር ያልሆነ ባህሪው ነው አይደለም? ይሄ ነው። ስለዚህ አላህ ፍጡራትን ከመፍጠሩ በፊት ይሄ ቁርአን ክፍል ለምንድን ነው እየገባኝ አይደለም የመተለኝ?
ይሄ የቁርአን ክፍል ያላህ ዘላለማዊ ባህሪው ነው አይደለም? ይሄ የሚምልበት ቁርአን አላህ ለኛ ያወረደው የዘላለም ስለዚህ ዘላለማዊ ያላህ የዘላለማዊ መመሪያችን ነው። በህይወት እስካለ የሰው ልጅ ሊመራበት የሚችለው ነው። ቁርአን ለኔ ብቻ ለሙስሊሞች ብቻ ሳይሆን ከተመራህበት ለአንተም የወረደ ነው። ለመላው ለሰው ልጅ የወረደ ነው። ጀማል ይሄ ቁርአን ይሄ ቃል አሁን ፍጡር ነው ፍጡር አይደለም? አይደለም። ጀማል ተቢመልስ ሳይድ ሳዳተይ ፍጡር ነው ፍጡር አይደለም? እንዴት ቁርአን ፍጡር ነው ማለት? ቁርአን የፈጣሪ ቃል ነው። ስለዚህ ዓለምን ከሆነ እያወራን ያለን ነው ማለት ነው። ጎበዝ ስለዚህ ዓለምን ከመፍጠሩ በፊት አላህ አስቀድሞ ምን እያለ ነበር ማለት ነው? ካልተጠራችሁ በስተቀር የነብዩ ቤት እንዳገቡ የሚል ባህሪ ልክ እንደ እጁ እንደ አይኑ እላዩ ላይ ምን ነበር ማለት ነው? እንደዚህ የሚል ቃል ነበር ማለት ነው። ፍጡር ያልሆነ አላህ ላይ ነበረ። ከዛ በዚህ ይመላል ምን መሰለክ ሳትጠሩ እንዳትሄዱ የሚለው ስለ ሰርግ ነው። እሺ እና ደግሞ ቅድም ብዬሻለሁ ሳዳ ታሪክ ውስጥ አትግቢ። ታሪክ ውስጥ ከገባሽ እንደዚህ ለማለቴ ታሪኩ ሰርግ ነው። አዎ ሰርግ ነው። ቅድም ጠቁሜሻለሁ። ታሪኩ በጣም እስልምናን የሚቀብር ነው። ሰዎቹ ምን አድርገው ሙሐመድ እንዴት እንደተመላለሰ ከቤት ዘይነብን ግንኙነት ማድረግ ፈልጎ ምናምን ነገር ከዛ አይሻን ይቀሙኛል ብሎ ምናምን ነው ታሪኩ። ኤኒዌይስ ይሄ ምንም ዘላለማዊ አለመሆኑ የሚታወቅ ነው። እኔ ልጠይቅህ እስኪ እኔ ልጠይቅህ ቀጥይ። ማለት ትንሽ ጥያቄ ነው የምጠይቃችሁ ማለት ነው። ስትፈጠሩ ምንድን ናችሁ? ዝንጀሮ መስላለሁ እንዴ? ሰው ነን ማለት ስትፈጠሩ ሙስሊም ናችሁ ወይስ ክርስቲያን ናችሁ? አይ ሳዳ ኦኬ